ማለት 30 ዓመታት እንዲህ ያለ ነገር አይታ አታውቅም። ቢሸፍቱ ላይ የሚገነባውን አይታችኋል አይደለም? የኢትዮጵያ አየር መንገድ ኤክስቴንሽን ፋርሚንጉን አይታችኋል። የአበባ እርሻውን አይታችኋል። የቱሪዝሙን መስህብ አይታችኋል። ኦሮሚያ ደግሞ በጣም መሬቱ የሰጠ ነው፣ ለጥ ያለ ነው። ገበሬው በማምረት ቢዚ ነው። እያንዳንዳቸው የምታያቸው ነገሮች በጣም የሚያስደንቃችሁ ነው፣ በጣም የሚያስገርማችሁ ነው። ኦነግ አሁን ይህን ህዝብ ከዚህ ወዴት ሊወስዱ? ከጨረስክ ምናልባት ይህን ጥያቄ ላንተ ልስጥ። አሁን በሀብታችን በምናምን ችግር የለውም። ከዚህ ወዴት ነው የምትወስዱት? አሁን ጭቆናው ምናምን በሀብታችን ምናምን ስትል ኦሮሚያ ብሔራዊ ክልላዊ መንግስት ውስጥ ያለውን ሀብት እየተቆጣጠረ ያለ ከሌላ ከባዕድ አካባቢ የመጣ አለ። ለምሳሌ ወይ አማራው ነው እያስተዳደረ ያለው፣ ትግራዩ ነው፣ ስልጤው ነው፣ ጉራጌው ነው። ደፈር ብለህ ተናገርና እንዲገባን ማለት ነው። እና ኦሮሚያ ብሔራዊ ክልላዊ መንግስት ውስጥ ያለውን ሀብት ራሱ የኦሮሞ ባለሀብት ወይም ደግሞ የኦሮሞ ባለስልጣን እያስተዳደረ አይደለም እንዴ ያለው? አይናችን የሚያየው እሱ ነውና ከዚህ ወዴት ልትወስዱት ነው? ኦኬ፣ በጣም ነው የማመሰግነው። ባሌን ማየትና ባሌ ማድነቅን ወድጄዋለሁ። በዛው አይነ ግን ምናልባት ጅማ ወርደ 15,000 የጅማ ከተማ ነዋሪ ከቤቱ ተፈናቅሎ መጠለያ ውስጥ እየኖረ እንዳለ ታውቃለህ። ቤቱ በኮሪደር ይፈልጋል ተብሎ በጅምላ እንግዲህ ጠቅላይ ሚኒስትሩ ነው የተናገረው፣ ሰምተካል። 15,000 የሚሆን የጅማ ከተማ ነዋሪ ቤቱ ነው የፈረሰበት፣ ንብረቱ ነው። ስለዚህ ኦነግ 1974 የተመሰረተው ፓርቲ ኦነግ ትላንትና ጅማ ላይ ቤታቸው ለፈረሱ ሰዎች ለነሱ ነፃነቱ የሚታገለው እያልከኝ ነው? ማኒፌስቶ ላይ የተቀላቀለ ነው ማለት ነው? አይ ኖ ኖ ኖ ኖ፣ ይፈጠሩ ክሶች ሁሉ ይጻፋሉ ቶሎ ቶሎ ነገር ሲፈጠሩ እንደዛ ነው። ኖ ኖ ኖ ኖ፣ ፌር የሆነ ጥያቄ ራሳለ። እኔም የምነግርህ ለምን እንደሆነ ታውቃለህ? በንብረታቸው ላይ በኮሪደሩ አላስጨረስከኝም ቴዲ፣ ከይቅርታ ጋር እነዚህ ሰዎች በንብረታቸው ላይ ማዘዝ ቢችሉ ኖሮ ያለ ካሳ ያለ ምንም አይነት መጠለያ ከቤት ንብረታቸው አይፈናቀሉ አይደለም። ሩቅ አትሂድ። አሁን ጅማ ብዬ እንግዲህ ጠቅላይ ሚኒስትሩ የተናገረው ንግግር ነው ያመጣውልህ። ዛሬ ላይ ሸገር ሲቲ ተብሎ ስንቱ ሰው ነው ደም እንባ ያለቀሰው? ግብር ሲከፍልበት የነበረ የራሱ ይዞታ የነበረ ራሱ ቤተሰቡ ይተዳደርበት የነበረ ነው። ቢሾፍቱ ላይ ሄደካል፣ አየር መንገዱ ልታነሳልኝ። ለዛ አየር መንገድ የስንት ገበሬ መሬት ነው የተወሰደው? ያንን ሲደረግ ካሳ ተከፍሎታል። ኦኬ፣ ስለዚህ እናንተ ምንድን ነው የምታደርጉት? ይሄን እነዚህ ነገሮች እንግዲህ በህግ የምታደርጉት ለምሳሌ ሊሆን የሚችል ነገር ላይ የተወያየን እንሂዳ። ነገ ስልጣን የምትይዙ ሰዎች ናቸው። ችግሩ እኮ 4 ኪሎ በአምታታው በከተማ ሆነ አምታንተን እንገባለን። ከዛ በኋላ ተፋጠጥ ነው መጀመሪያ ነው መጠያየቅ ያለብን አይደል? ክብራትና ክብራት፣ አሁን እናንተ ኦኬ ገበሬውን ከቦታ ውስጥ ታነሳ ካሳ ይጠይቃል። ኦብቪየስሊ በአንድ ወቅት መለስ ዜናዊ ልማት ያቆም ነው ለተነሺ ገበሬዎች ገንዘብ መክፈል ስላቃተን ነው ብሎ በሐላል ተናግሯል። አሁን በማግባባት ወይም ደግሞ በጉልበት ገበሬውም ወይም ደግሞ ባለይዞታዎች የተፈናቀሉ ነው። ኦኬ ይሄ እንደ ችግር ነው ካልክ አንድ ነገር ነው። ይሄ እንደ ችግር ከሆነ ልማት ስልጣን ላይ ስልጣን ልማት መስራትም የማይቀር ነው። መንገድ ትሰራለህ፣ ኤርፖርት ታስፋፋለህ፣ ሆስፒታል ትገነባለህ። ለእያንዳንዱ ተፈናቃይ ደግሞ ገንዘብ ልክፈል ካልክ ደግሞ የሀገሪቱ በጀትም አይችለው። ሊሆን የሚችለውን ነገር ንገረኝ። አንተ 4 ኪሎ ስትገባ ወይም ደግሞ ይህን መንግስት ስታስወግድ እነዚህን ችግሮች እንዴት ነው የምትቀርፈው? እስኪ ንገረኝ። በመጀመሪያ ደረጃ በዚህ ህገ መንግስት መሬት የመንግስት ነው አይደለም? የኢትዮጵያ ህዝቦች እና የብሔር ብሔረሰቦች የጋራ ሀብት ነው። ከዛ በኋላ በማስተዳደር የመንግስት ነው ይላል ህገ መንግስቱ። ኦነግ ደግሞ በመሰረቱ ከስር ይዞት የመጣው ዓላማ ምንድን ነው? መሬት የህዝብ ነው ነው የሚለው። መሬት የህዝብ ነው ማለት የመንግስት ሳይሆን በባለቤትነት ህዝብ ነው የሚያስተዳድረው። ያንን አንተ በራስህ የምታስተዳድረው ማለት ስትለኝ ለምሳሌ ይሄ የኦሮሞ ይሄ የአማራ ይሄ ትግራይ መሬት አድርገን እንከፋፈላለን ነው የምትለው? ኖ የመሬት የማንም አይደለም፣ መሬት የፈጣሪ ነው። ነገር ግን አንተ የምትይዘው መሬት አንተ ተከራይተው በኪራይ አይደለም ይዘው የምትኖረው። በኪራይ ይዘው ማለት መንግስት አንተ እንድጠብቅለት አይደለም የሚያስቀምጠ። ያ አንተ የምትይዘው መሬት ያንተ መሬት ነው። እዛ መሬት ላይ ማልማት ከፈለግ በመጀመሪያ ደረጃ ቅድሚያ የሚሰጠው ለአንተ ነው። አቅሙ ካለ በባለቤትነት በአንተ እጅ ስለሆነ ያለው መስራት ከቻልክ አንተ እዛ ቦታ ላይ መስራት የምትችለው። ያንን መስራት ካልቻልክና በዛ ቦታ ላይ ማድረግ የማትችል ከሆነ ደግሞ መስራት ከሚችሉ ሰዎች ጋራ ሼር የሆኑ ነገሮችን እንድትሰራ ነው የሚደረገው።
ምክንያቱም አንተ ትልቅ የሆነው ሪሶርስ መሬቱ በአንተ እጅ ላይ ነው ያለው። ስለዚህ ኦነግ ከሚያስመልሳቸው ጥያቄዎች መካከል አንዱ መሬትን ለህዝብ ይሰጣል። አዎ የመጀመሪያው ለህዝብ ሲባል የኦሮሚያ ብሔራዊ ክልላዊ መንግስት ወይም ደግሞ የኦሮሞ ህዝብ የሰፈረበት መሬት አለ፣ የአማራ ህዝብ አለ፣ ወይም የሌሎች ብሔር ብሔረሰቦች የሰፈሩባቸው መሬቶች በእነሱ ይዞታ ስር ይሆናሉ። አሁን ግብር ትከፍላለህ አይደለም? አንድ ሰው መሬት ሲወስድ ወይም መሬት ሲሰጠው የመኖሪያ ቤት መሬት ሲሰጠው የጣራና ግድግዳ ግብር ተብሎ ይከፍላል። ያን የሚከፍለው ያ መሬት ከጣራና ከግድግዳ ውጪ የመንግስት ነው ተብሎ ነው። መሬት አይሸጥም አይለወጥም ተብሎ ነው። ባለቤትነቱ መንግስት ነው ማለት ነው። የሱ ንብረትነት የሚሆነው ጣራና ግድግዳው ብቻ ነው፣ ወይም ያወጣበት ወጪ ነው። ነገር ግን የራሱ እንደሆነ ያ መሬት ደግሞ ያንን መሬት ማስተዳደር የሚችለው እሱ እንደሆነ አምኖ እዛ መሬት ላይ ማስተዳደር የሚችለው እሱ እንደሆነ ማረጋገጥ መቻል አለብን። አሁን እኮ ይሄን እኮ የተደበሰበሰብን ነገር ለምሳሌ መንግስት ከተሞች ይስፋፋሉ። አሁን ህዝብ ያስተዳድር ስትል እኮ በሌላ አባባል ህዝብ የሚወከለው በመረጠው ህዝብ ነው፣ ሰው ነው አይደል? የፖለቲከኛ ነው። ለምሳሌ የህዝብ ተወካዮች ምክር ቤት የህዝብ ተጠሪዎች ናቸው አይደል? የህዝብ ተወካዮች ናቸው። ተጠሪነታቸው በምን ጉዳይ ነው? ለህዝብ ነው። ወይም በየ5 ዓመቱ በሚደረግ ምርጫ ለምሳሌ ትመርጣለህ ወኪልህን አይደል? ከዛ እነዚህ ወኪሎች በአንተ በኩል ሆነው ይከራከራሉ። ጥቅምና ፍላጎትን ለማስከበር ወይም ደግሞ በምርጫ ቅስቀሳ ወቅት ላይ የተናገሩትን ነገር ለማሳካት ወይም ደግሞ አንድ በአንድ ለመከወን ይከራከራሉ፣ ይታገላሉ። አሁን እናንተ ግልጽ አድርጋችሁ ነገሩ የኦሮሞ ነፃነት ግንባር ታጣቂዎችና ወይም ደግሞ ፖለቲከኞች መሬትን የህዝብ እናደርጋለን ስትል አስተዳዳሪው አካል በህዝብ የተሾሙ አካል ወይም ደግሞ የተመረጠ ፓርቲ ነው አገር የሚያስተዳድረው። አልገባኝም። ምንድነው የምታደርጉት? መሬቱን ለምሳሌ ገበሬ ማስነሳት ካለብህ በማንኛውም መንገድ ታስነሳለህ። ከተማ ይስፋፋል። ፈጣን መንገዶችም ፈጣን መንገድ ለምሳሌ ትገነባለህ። ከሐዋሳ ወደ ሙያሌ የሚሄድ መንገድ ስትገነባ ብዙ የገበሬ መሬቶችን እያጨርክ ትሄዳለህ። ኦሮሚያ ትነካለህ፣ የሲዳማ ትነካለህ፣ ጌዴዮ ትነካለህ፣ እየነካ ትሄዳለህ። ለእነዚህ ሁሉ ደግሞ ካሳ እየከፈልኩ ሊድ ካልክ መንገዱን አሰራው መቼም ከተማ ይስፋፋል፣ አየር መንገድ ታስፋፋለህ። ስለዚህ እናንተ ምንድነው የምታደርጉት? አሁን ካሳ ነው የምንከፍለው፣ አንድ ነገር ነው። ካሳ ደግሞ የምትከፍል ከሆነ በጀቱን ከየት ታመጣለህ የሚል ጥያቄ እንሳባል። እንደዚሁ አድበስብሰው እኮ እንዳታልፍ ነው። ለምሳሌ ባደጉት ሀገራት ይሄንን ለምሳሌ ትራምፕ ወል ገነባለሁ ወይም ደግሞ አጥራጥራለሁ ሲል ገንዘቡን ከየት ታመጣለህ ተብሎ ይጠይቃል። ገንዘቡን ከየት ሊያመጣ እንደሚችል ወይ ባለሀብቱ ላይ ተጨማሪ ታክስ ጥላለሁ፣ ወይ ከድሃ ተጨማሪ ግብር ሰበስባለሁ፣ ወይ ኢምፖርት ኤክስፖርት ምናምን ባለሀብቶችን ስቤ ከነሱ በማድረገው ወይም ደግሞ ኢምፖርት የምናደርገው ምርትና አገልግሎቶች ላይ ተጨማሪ ታክስ ጥዬ ከዛ በማገኘው ገንዘብ ብሎ ሪሊስቲክሊ ይነግራል። አሁን አንተ ገበሬዎችን አናፈናቀልም ካልክ መንገድ እንዴት ነው የምትሰራው? ከተማ እንዴት ነው የምታለማው? እስኪ ይሄን ንገረኝ። እሺ መልካም። ከዚህ ወደ አብዲሳ እንሄዳለን። እሺ አይ ችግር የለውም። ያው መማማርም ስለሆነ እንግዲህ እድሉን ስናገኝ ያልተነገሩ ወይም በመጀመሪያ ደረጃ እንግዲህ ህዝቡ ያመነበትን ልማት ነው የምትሰራው። አንተ የምትፈልገውን ብቻ አይደለም። ህዝቡ የሚያስፈልገውን ነገር ታቀርብለታለህ። ያን ያቀረብክለትን ነገር ህዝቡ ሲያምንበት ደግሞ ለዛ ህዝብ ትሰራለታለህ። ስትሰራ ገበሬውን የምታፈናቀል ከሆነ የገበሬው ህይወት በዛ መሬት ላይ የተንጠለጠለ ነው። 85% የኢትዮጵያ እንግዲህ በኢትዮጵያ ብንወስደው 85%ቱ አርሶ አደር ነው እና አርሶ የሚያድረውን ከጉሮሮ ላይ ከሱ ነጥቀ አንተ የምትሰራለት ልማት ለሱ ምኑም አይደለም። ስለዚህ ይሄንን ገበሬ የሆነ ነገር ያስፈልገዋል። ካሳ መስጠት የማትችል ከሆነ ምትክ የሚባል ነገር አለ። ምትክ ትሰጠዋለህ ማለት ይዞታዎች አሉ። የከተማ ይዞታ እና የገጠር ይዞታ የሚባል በመሬት አያያዝ ወይም በመሬት ይዞታነት ሲያዙ ማለት ነው። የከተማ ክልል ውስጥ ሆነው ምናልባት ደግሞ ኖሯቸው ገጠር ሊሆን ይችላል። የገጠር ይዞታ ኖሯቸው ደግሞ ከተማ የሚኖሩ ሰዎች ይኖራሉ። ያንተ መንገድ በእነሱ መሬት ላይ የሚያልፍ ከሆነ እነርሱ ህይወታቸውን ይመሩበት እንዲሆን ወይም ደግሞ ህይወታቸው ወደፊት እንዲያስተዳድሩበት ያ መንገድ ከሚያልፍበት ውጪ በመንግስት ይዞታነት ከተያዙ ቦታዎች ላይ ምትክ ትሰጣለህ ማለት ነው። እዛ ቦታ ላይ ያ ህይወት እንዲቀጥል ታደርጋለህ። ከዛስ ባለፈ
የሚሰሩ ስራዎች አሉ። መንገድ ብቻ አይደለም፣ ኢንዱስትሪዎች ሊሰሩ ይችላሉ፣ ፋብሪካዎች ሊሰሩ። አሁንስ ያልሆነም እንዴ? አሁንስ ለምሳሌ በአዲስ አበባ በማስተር ፕላኑ ሊሆን ይችላል። በተለያዩ ምክንያቶች መሬታቸውን የተነጠቁም የኦሮሞ ገበሬዎች 100% ላይሆን አይችልም፣ ግን በዜናም እንደምሰማቸው ከሆነ ኮንዶሚኒየም የሚሰጠው ኮንዶሚኒየም፣ ተለዋጭ መሬት የሚያገኘው ተለዋጭ መሬት አግኝቷል። አላገኘም። እሱ ጋርም የተሰራውን ነገር ልንገርህ። እሱ ጋር ምንድነው መሰለህ የተሰራው የዚህ መንግስት አጋፋሪ የሆኑ ሰዎች እና የዚህ መንግስት ቅርብ የሆኑ ሰዎች የአርሶ አደር ልጆች በሚል የገጠር የባለቤትነት የይዞታ ባለቤትነት የሚል ወረቀት እንዲሰጣቸው ተደርጎ በገበሬው ስም ተካተው የወሰዱት እነዚህ ሰዎች ነው እንጂ ዛሬም ገበሬው ደጅ ነው እያደረ ያለው። ብዙ ሰዎች ድምፃቸውን ማምጣት ይቻላል። ብዙ ሰዎች የተፈናቀሉ ሰዎችን ማምጣት ይቻላል። ከዛ ባለፈ ግን ምናቸውም የዛ አካባቢ ያልሆነ ምናቸውም እዛ አካባቢ ተወልደው ያላደጉ ያልኖሩ የመሬት ጉዳይ ይሄ ነው። ወደ ሁለተኛው እንምጣ። የኦነግ ሁለተኛው ለማሳካት የሚታገለው ትግል ምንድን ነው? አስቸጋሪ ነው ለምሳሌ ለምሳሌ ይሄው መንግስት ለተፈናቀሉ ሰዎች ተለዋጭ ቦታ እየሰጠው ነው ሲል እነዚህማ የገዢው ሰዎች አይደሉ እንዴ? ተመርጦ የተሸለሙ ሰዎች ናቸው ብለህ ፖለቲካ ትሰራለህ። አንተም ነገ ስልጣን ላይ ስትወጣና ለምታፈናቅላቸው ሰዎች የሚሰጣቸው መሬቶች ለአንተ ቅርብ ለሆኑ ሰዎች ላለመሆኑ ምን ማስረጃ የለም። ይሄን በዚህ እንለፍ። ይሄ የተለመደ የፖለቲካ እንትን ነው። ኦኬ። ሁለተኛው ኦነግ ማሳካት የሚፈልገው ነገር ምንድን ነው? እንግዲህ የመጀመሪያው የመሬት አይደለም። የመጀመሪያው የራስን እድል በራስ መወሰን ነው። እሱን እንድትይዝልኝ እፈልጋለሁ። ሁለተኛ ላይ እነዚህን ነገሮች አንስተናል። ከዛም ባለፈ ሶስተኛው የቋንቋ የባህል የራስን ስነ ጥበብ የማሳደግ ከዛም ባለፈ ደግሞ ከሌሎች ጋር ተወዳዳሪ የሆነ የማህበረሰብ እሴትን ማበልጸግ ነው። ባለፉት 7 ዓመታት ኦሮሞ በፖለቲካው፣ በስነ ጥበቡ፣ በቋንቋው ረገድ፣ በኢኮኖሚው ያሳየውን በአይን የሚታይ እድገት የሚያስደንቅ በጣም ደስ የሚል በኢትዮጵያ ታሪክ አይቶ ያውቃል? ስለሆነ እናወራ። አንድ ጥያቄ ልጠይቅህ። ለምሳሌ የኦሮሞ አልባሳቶች በዘመናዊ መንገድ ኢሬቻውን ለምሳሌ የሚገርም በጣም ከለርፉል የሆነ በጣም ደስ የሚል በዓል እየሆነ ነው። የተለያዩ አልባሳቶችን ታያላችሁ። ኦሮሞኛ እዚህም እዛ የሚናገሩ ልጆችን ታያላችሁ። ብዝሃነታችን ማለት ይሄ ነው። ደስ የሚለኝ ነገር ነው። አሁን ከሆነው በላይ አሁን ደግሞ እየጨመረ በቋንቋው በመጻፍ በመናገር በምናምን አሁን ከምታየው ለውጥ ከዛሬ ስታነጻጽረው ዛሬ ላይ ያለበትን ጀስት ለህሊና ብለህ ተናገርና ከዚህ ወዴት ልትወስደው ነው? አሁን እታገላለሁ ስትለው በስነ ጥበቡ፣ በስነ ህንፃው፣ በአልባሳቱ፣ በቋንቋው ምናምን ስትል አሁን ምን ሆኖ ነው? ወዴት ልትወስደው ነው አንተ? አንድ ጥያቄ ልጠይቅህ ቴዲ። እሺ፣ አንድ የኦሮምኛ ቲያትር እስኪ ንገረኝ። ቃል በቃል ላልነግርህ እችላለሁ። እዚህ ጋር ጻፉልኝ እናንተ። እኔ የዛሬ 3 ዓመት ኢትዮጵያ በነበርኩበት ሰዓት ደብረ ዘይት ላይ አብዛኞቹ ሙቪዎች በኦሮምኛ ናቸው። በኢህአዴግ ዘመን ላይ ጻፉልኝ። አሁን ላላስታውስ እችላለሁ በቃላት ስለማላውቀው ማለት ነው። ያያችሁ የላችሁ? ጥያቄን አልተረዳኸኝም። ምንድን ነው ያልከኝ? በኦሮምኛ የተሰራ ቲያትር ኖ። ለምሳሌ አዲስ አበባ ላይ ሀገር ፍቅር ቲያትር፣ ብሔራዊ ቲያትር የመሳሰሉ ቲያትር ቤቶች አሉ አይደለ? እስኪ እነዛ ቲያትር ቤቶች አንድ የቀረበ ኦሮምኛ ቲያትር ወይም እየታየ ያለ አንድ ኦሮምኛ ቲያትር ንገረኝ። እሱ ያንተ ስራ ነው። ከሌለ እኮ ለምሳሌ እኮ እሱ የኔ ስራ ስለሆነ ነው። የኔ ስራ ስለሆነ ነው። እኔ እሱን አንተ ስራ ሳይሆን ልንገርህ። ለምሳሌ አማርኛ በአንድ ጀንበር የተስፋፋ ነገር አይደለም። ለምሳሌ አሁን አንተ ደራሲ ብትሆን መጽሐፍ ስትጽፍ ለምሳሌ ጀዋር መሐመድ መጽሐፍ ጻፈ አይደለ? በአማርኛ በኦሮምኛ ቋንቋም ተጠቀመ። ለምን በኦሮምኛ ብቻ አልጻፈም? ደራሲዎች ብዙ ጊዜ የራሳቸው ድክመት ነው። ሙቪያችንን በኦሮምኛ ብቻ ብንሰራው ተደራሽነቱን እናሳጥረዋለን፣ እናሳንሰዋለን ከሚል እሳቤ ነው እንጂ ይሄ በኦሮምኛ ቋንቋ ካለመጠቀም ከመጠቀም አይደለም። ነገ ከነገ ወዲያ ግን አሁን ባለው ጅምር ብታዩ ነገ ከነገ ወዲያ within 5-10 years ብዙ ቲያትሮችን በኦሮምኛ ታያላችሁ፣ ብዙ ሙቪዎችን በአማርኛ ታያላችሁ።
በኦሮምኛ ታያላችሁ። ብዙ ማስታወቂያዎችን በኦሮምኛ ታያላችሁ። ኦሮምኛ ቋንቋ ከአማርኛ ቋንቋ ባልተናነሰ መንገድ ከትግረኛ ከሌሎችም ቋንቋ በነገራችን ላይ ቋንቋ ማሳደግ የባለቤቱ ስራ ነው። አለስ መንግስታዊ የሆነ ጭቆና ከሌለበት በስተቀር ለምሳሌ በሲዳምኛ፣ በወላይትኛ፣ በስልጠኛ አትጠቀም ተብለ በመንግስት በህግ ደረጃ ጫና ከሌለበት በስተቀር የምትናገረውን ቋንቋ የማሳደግ የአንተ ኃላፊነት ነው እኮ። ለዛ ነው ኃላፊነትም ስለሆነ የምሰራውም ስራ ስለሆነ ስራችሁ ብለህ ስትጠይቀኝ አሁን ያለው መንግስት ለምሳሌ ብዙ እንትን ሳወራ የመንግስት ሰዎች ራሳቸው መጥተው ይከራከሩ። አሁን ያለው መንግስት በኦሮምኛ ቋንቋ እንዳትጠቀም ምንድን ነው ጫና ያሳድረው? ኦኬ እሺ፣ በመጀመሪያ ደረጃ ምናልባት ማምጣት ቢቻል እና የጠቅላይ ሚኒስትሩን ንግግር ባሰማችሁ ደስ ይለኝ ነበረ። የዛሬ 4 ዓመት ነበረ አፋን ኦሮሞ የፌዴራል የስራ ቋንቋ ይሆናል የሚል ቃል ሆኗል ብሎ ቃል የሰጠው ማለት ነው። እኛ እንደ አንድ ለኦሮሞ ህዝብ እንደሚታገል አብዛኛው የኦሮሞ ህዝብ አፍ መፍቻ ቋንቋ አፋን ኦሮሞ እንደመሆኑ አፋን ኦሮሞ የፌዴራል የስራ ቋንቋ እንዲሆን እንፈልጋለን። በመጀመሪያ ደረጃ ይሄ መንግስት ያንን የማድረግ ፍላጎትም የለውም፣ አድርጎትም አያውቅም፣ ሊያደርገውም እየሰራም አይደለም። ስለዚህ እዛው ጋር ያዝ ሀሳብ ሳልጨርስ ትጨርሳለህ። በቂ ደቂቃ ስጣለሁ፣ ወደ ሌሎች ሄዳለሁ። ጠቅላይ ሚኒስትሩ እንኳን አደረሳችሁ መልእክት ወይም ደግሞ ከውጭ ዲፕሎማቶች ጋር የሆነ ግንኙነት ሲፈጽሙ ሶሻል ሚዲያ ላይ በስንት ቋንቋ ሲጽፉ አይታችኋል? በአማርኛ፣ በኦሮምኛ፣ በእንግሊዝኛ ሲጽፉ አይተህ ታውቃለህ? አታውቅም? ያ አውቃለሁ። ምን ፈለግ ከዚህ በላይ? ኦኬ በጣም ጥሩ። ሶማሊኛ፣ ኦሮምኛ፣ ትግረኛ እነዚህ የፌዴራል የስራ ቋንቋ ሊሆኑ ጥናት የተደረገ እንደሆነ ይታወቃል። ጠቅላይ ሚኒስትሩ ማንኛውንም አይነት መግለጫ በሶሻል ሚዲያዎቻቸው ላይ ሲጽፉ በኦሮምኛም ያካታሉ። ግን ችግሩ ምን መሰለ? የእኛ ትግል ለጠቅላይ ሚኒስትሩ ሳይሆን ከአፋን ኦሮሞ ውጭ መናገር፣ መጻፍ፣ ማንበብ ለማይችሉ ያን እድል ተጠቅመው መግባባት መስራት እንዲችሉ ነው። ጠቅላይ ሚኒስትሩ መጻፍ አለመጻፉ አይደለም። በአፋን ኦሮሞ የተማረው ወጣት በአፋን ኦሮሞ የስራ እድል እንዲያገኝ ነው። የት ኖት ኦንሊ ኦሮሚያ፣ መላው ኢትዮጵያ ላይ። ምክንያቱም ማጆሪቲ ነምበር ስለሆነ ያለው ትግራይ ክልል ሄደ በኦሮምኛ መስሪያ ቤቱ በኦሮምኛ ቋንቋ ይናገር እኮ ልትችላችልም። ቋንቋውን እኮ የምትናገረው የምትጠቀምበት እንደ ተናጋሪው ብዛት ነው አይደል እንዴ? አዎ እንደ ተናጋሪው ብዛት ብቻ ሳይሆን በነገራችን ላይ ከአማራ ክልል ኦሮሚያ ክልል መጥተህ በአማርኛ ስትሰራ አንተ በአማርኛ ኦሮሚያ ክልል ላይ እየሰባበረም ቢሆን አማርኛን የሚናገር ብዙ የኦሮሞ ብሔር ተወላጅ አለ። ለምን ይሰባብራል? እንዴት ለምን ይሰባብራል? እሱ ሳይሰባብረው ማውራት የሚችለው ቋንቋ እያለው ለምን አማርኛን ይሰባብራል? የኦሮሞ ገበሬ እኮ አይደለም አማርኛ አይደለም ሌላ ቋንቋ ማስተምረኝ እያለ ነው እኮ። እሱን አያስተምረኛል። አንድ የኦሮሞ አንተ ለምሳሌ አማርኛ በመናገር ተጠቅማል አልተጠቀምክም? ኖ በነገራችን ላይ ምንንም ቋንቋ መናገር ይጠቅማል። የኦሮሞ ገበሬ እናንተ ፖለቲከኞች ናችሁ እንጂ የምታስቸግሩት ገበሬን ሄዳችሁ ብታናግሩት አረ ወንድሜ አማርኛ አይደለም ብትችል የወፍ ቋንቋ ማስተምረኝ ይላል። ምክንያቱም አደኝ ነው ቋንቋ መግባቢያ ነው። ይሄ ገበሬ አምርቶ መሸጥ ይፈልጋል አይደለም እንዴ? መግባባት ይፈልጋል። በአማርኛ በመናገሩ እንደ ጭቆና የሚቆጥር ነው ገበሬ አይቻልም። እኔ ብዙ ገበሬዎች ጋር ሄጄ ፕሮግራም ሰርቻለሁ። እንደውም ገበሬዎች የሚሉት አንድ ቋንቋ ብቻ ኦሮምኛ ብቻ ሳይሆን ልጆቻችን ኦሮምኛ ወረድ ይናገራሉ፣ ተጨማሪ አማርኛ ቋንቋ ሌላም ቋንቋ እንዲናገሩ ትምህርት ቤት ክፈቱልን ነው የሚሏቸው። አንተ ቋንቋ መናገሩ እንዴት ነው ጭቆና የምትቆጥረው? ኖ ቋንቋ መናገሩን ጭቆና ነው አይደለም ያልኩትኝ። ግን የራሴን ቋንቋ መናገር መብቴ ነው ያልኩት። ያንተን ቋንቋ መናገር ጭቆና ብቻ አይደለም። እኔ የራሴን ቋንቋ መናገር መብቴ ነው ያልኩት። እኔ ከአንተ ጋራ ለምሳሌ በኦሮምኛ ቋንቋ እንዳትጠቀም በነገራችሁ ላይ እኔ እባካችሁ ኦሮምኛ ቋንቋ ልናገር የምችልበት ነገር ሌሎች ለእኔ 2-3 ቋንቋዎች እናገራለሁ። ኦሮምኛ ቋንቋ በደንብ አቀላጠፌ እንድናገር እርዱ። ወይም ደግሞ በዚህ የሰለጠናችሁ ወይም ደግሞ የተለየ መገለጥ ያላችሁ ነቢያቶች ካላችሁ እባካችሁ ጫኑብኝ። ቋንቋ ተጫነብኝ አይባልም። 3-4 ቋንቋ መናገር ከቻልክ አድቫንቴጅ ሰፋ ማለት ነው። ስለዚህ አሁን አንተ እንደውም በኦሮምኛ ብቻ ቋንቋ እናገራለሁ ማለትህን ነው እንደ ቅጣት ማየት ያለብን። ምክንያቱም ኦሮምኛ እኮ ትናገራለህ። አሁን ተጨማሪ አንተ አሁን ከዚህ ወጥተህ በኦሮምኛ ቋንቋ የሚደረግበት ሌላ ቦታ ገብተህ ሪኩዌስት ልገህ ትገባለህ፣ ትናገራለህ። ቦነስ አለ። ትግረኛ በትችል በትግረኛ ትገባለህ አይደለም እንዴ? ደሞር ቋንቋ በተናገርክ ቁጥር ሞር ሀሳብን ትሸጣለህ፣ ተደራሽነት ይሰፋል። ነጋዴ ከሆንክ ከሌላው አንድ ቋንቋ ብቻ ከሚናገረው በተሻለ ሁኔታ ምርቶችን ትሸጣለህ፣ ቀልጣፋ ትሆናለህ።
ሁለተኛው ቋንቋ የእውቀት ምንጭም ነው አይደል? እውቀት የሚጻፈው በቋንቋ ነው። ስለዚህ ኦሮምኛ ቋንቋ ማውረድ ትናገራለህ። አንተው መፈለግ ያለብህ ተጨማሪ ቋንቋ መናገር ነው እንጂ ኦሮምኛን እያስፋፋ ተጨማሪ ቋንቋ የኦሮሞ ገበሬ እንዲናገር ማድረግ ነው ያለብህ እንጂ እንዴት ቋንቋን አንተ እንደ ጭቆና ትቆጥረዋለህ? ይሄን ተናገርና ከዚህ በኋላ በመሃል አልገባም። በቂ ደቂቃ ልስጥህና የፈለግከውን ተናገር። የቡርቃ ዝምታ ትንሽ ስለሆነ ነው ባክ ኤንድ ፎርዝ ያደረኩት። 8 ደቂቃ ልስጥህና ጽድት አድርገህ ፖለቲካን ስራና ወደ አዲስ አበባ እንሄዳለን። በዚህ ጉዳይ ላይና በመሰል ጉዳዮች ላይ ሌሎች ፖለቲካዊ ውይይቶች ይኖሩና ሪኩዌስት የምልኩ ሰዎች አደራ ጨዋ መሆናችሁን እርግጠኛ ሁኑ። ጋጠ ወጥ ከሆንክ ተዋርደህ ትባራለህ። በተደጋጋሚ የምናገረው የኛ ማህበረሰብ አብዛኛው ሁሉም እያልኩኝ አይደለም፣ በግራ ሰምቶ በቀኝ የማፍሰስ ባህሪ ስላለ ነው። እንደ ሀገር ደግሞ እንደ ህዝብ ደግሞ ስነ ምግባር እየጎደልን ስለመጣ ነው በተደጋጋሚ የምናገረውና እባካችሁ የምትልኩ ሰዎች በጣም ነው የምወዳችሁ፣ በጣም ነው የማከብራችሁ። ጨዋ ብቻ ሁኑ ለማለት ያለው። እሺ የቡርቃ ዝምታ 8 ደቂቃ አለው እንዴ? እሺ አመሰግናለሁኝ። ምናልባት በኮመንት አፋን ኦሮሞ ትችላለህ የሚል አንድ ኮመንት ስላየው ኮመንት መመለስ እንኳን ብዙም እንትን አይደለሁኝም፣ ግን የኔ አፋን ኦሮሞን እንደንዳ አፋን ኦሮሞን እንዱበዳ አፋን ኦሮሞ ደንደው ዲሴው ሶንታኔ መንቸረት ዮኪን በከና መጅሩ ከነረት መሪን አፋን አማሪፋቲ ዋንተ አፋን አማሪፋ ዱባቻ ይራ ከናከነው በተን በርባድ ወደ ሐሳቤ ስመለስ ቋንቋ መቻል ላይ አይደለም ጥያቄ። ቋንቋ የማይችሉ ሰዎች ግን በሚችሉት ቋንቋ መገልገል መብት አላቸው ነው። ያንን መብታቸውን ደግሞ ማስከበር ግዴታችን ነው። ለዚህ ህዝብ ማንነቱን ስታስከብር ከነ ቋንቋው ነው። ቋንቋው ደግሞ ቢያንስ መሰረታዊ የሆኑ 4 ነገሮች አሉት። መጽሐፍ፣ ማንበብ፣ መናገር፣ ማዳመጥ ምናምን የሚባሉ መናገር እየተቸገረ ገበያ ወጥቶ ግድ ለመገበያየት ወይም ደግሞ ለመግዛትና ለመሸጥ ብቻ በአማርኛ ስላወራ አማርኛ የዛ ህዝብ ቋንቋ ነውና በዛ ብቻ ይገልገል ብለን ያንን ህዝብ የራሱን ቋንቋ እንዲተው ማድረግ ተገቢ አይደለም ብዬ አምናለሁ። ከዛ ባለፈ ይሄ ህዝብ ለምንድነው የሱ አፍ መፍቻ ቋንቋ የፌዴራል ቋንቋ እንዳይሆን የተፈለገው? ጠቅላይ ሚኒስትሩ በአፋን ኦሮሞ መልእክት ማስተላለፍ፣ ሰላምታ መለዋወጡ የኦሮሞን ህዝብ የአፋን ኦሮሞን የፌዴራል ቋንቋ ጥያቄነት አይመልሰውም። ምክንያቱም በጣም ብዙ ሚሊየን የኦሮሞ ልጆች ከአፋን ኦሮሞ ውጪ የማይችሉ በአፋን ኦሮሞ ብቻ አፋቸውን የከፈቱ ወይንም ደግሞ አፍ መፍቻ ቋንቋቸው የሆነ አሉ። እነዚህ ሰዎች ከሌሎች ጋር ተወዳዳሪ ከሌሎች ጋር የስራ እድል ለማግኘት ግድ አማርኛን ብቻ መጠቀም የለባቸውም። ማዘር ታንክ የሆነው ወይም የራሳቸው የእናት የአባታቸውን ቋንቋ ወደፊት መጥተው በዛ ያ እድል ተመቻችቶላቸው ማቅረብ መቻል አለባቸው። በነገራችን ላይ እኔ አንተ ቤት መጥቼ አሁን ሀሳቤን የምሸጠው ምናልባት እኔ አማርኛ ስለምችል ነው። በጣም ብዙ ኦሮሞ ልጆች ግን የአማርኛ ቋንቋ መቻል በማጣታቸው ወይም ባለመቻላቸው በራሳቸው ቋንቋ የራሳቸውን ቤት እየከፈቱ ስለራሳቸው ያወራሉ ማለት ነው። ያ መሆን አልነበረበትም። እኛ የማንንም ቋንቋ የመጥላት ወይም የማንንም ጥላ የቋንቋ ነገር መሆን የነበረበት ታዲያ ኦኬ። አሁን ለምሳሌ ታዲያ አሁን አንዳንዴ እኮ ይላችሁ ለምሳሌ ኤዲ ግን ቃልን እያፈረስክ ነው። እያንዳንዱ ነገር እኮ ጥያቄ የሚያስጠይቅ ስለሆነ እሺ፣ ወደ አብዲስ አለመሄድ በቃ ይሄን ጥያቄ ላቁም። እሺ ጨርሰው። እሺ ኦኬ። ስለዚህ መሆን የነበረበት ነገር ህዝብ እንደ ህዝብ ጥያቄ ካለው የህዝብ ውክልና አለኝ ብሎ አንድ ፖለቲከኛ ያን የህዝብ ጥያቄ ካቀረበ ያ ጥያቄ መስተናገድ መቻል አለበት። ትናንትና በኢህአዴግ ዘመን የኦሮሞ ወጣት ግንባሩን ለጥይት የሰጠበት አንዱ ጥያቄ የአፋን ኦሮሞ የፌዴራል የስራ ቋንቋ ይሁን ነው። የቋንቋ ጥያቄ ነው የነበረው። ዛሬም ድረስ የአፋን ኦሮሞ የፌዴራል ቋንቋ አልሆነም። ያ መሆን ግዴታ አለበት ብለን እኛ እንታገላለን። አይ መሆን የለበትም ብሎ ደግሞ ፊት ለፊት የሚቆም አካል ካለ ምናልባት ከአፋን ኦሮሞ ጋር ብቻ ሳይሆን ከኦሮሞነት ጋርም ጥያቄ ያለበት ሰው ነው ማለት ነው። ከዛ ባለፈ ደግሞ ኦሮሞ የሚፈልጋቸው የራሱ የሆኑ የራሱ ጥያቄዎች አሉት። እነዛን ነገሮች እንግዲህ ቅድም መጀመሪያ ላይ አንስቻለሁ። ከነዛ ውስጥ የመጀመሪያው የራስን እድል በራስ መወሰን። በነገራችን ላይ የራስን እድል በራስ መወሰን ማለት በራስ ፍላጎት ከመምረጥ ይጀምራል። ይሄ መንግስት ሁላችንም የምናውቀው ኢትዮጵያ ላይ ምርጫ ሲያካሄድ፣ ኦሮሚያ ክልል ላይ ግን ብቻውን የተወዳደረ መንግስት ነው። የኦሮሞ ምሁራንን፣ የኦሮሞ ፖለቲከኞችን፣ የኦሮሞ አክቲቪስቶችን ሳይቀር እንዳለ እስር ቤት ውስጥ ከቶ የኦሮሞን ህዝብ ያለ አማራጭ ለምርጫ ያቀረበ መንግስት ነው። ይሄ ህዝብ የሚወደውን የሚፈልገውን ያመነበትን እንዲመረጥ እድል ሊሰጠው ይገባል። የፈለገውን ይምረጥ፣ ማንንም ይምረጥ። ነገር ግን ነፃ ሆኖ ምናልባት በኢህአዴግ ዘመን ድምፁ ነበር የሚሰረቀው።
ይመርጣል። የመረጠውን ድምፁን ግን ሊሰረቅ ይችል ነበር። በአሁኑ ግን ኦኬ፣ ደቂቃ እያለቀ ነው። ዞሮ ይመጣል። አብዲሳን እንሰማለን። እንዴት መሰለህ አሁን ስናወራ ሊሆን በሚችል ነገር ላይ እናወራ። ቋንቋ የሚያድገው እንዲህ ነው። ለምሳሌ ኢትዮጵያዊ የፖፕ ሙዚቃ አቀንቃኝ አቤል ተስፋዬ ወይም ደግሞ ደ ዊኬንድ ከኒኪ ሚናጅ ከምትባል አንዲት ሙዚቃዊት ጋር በአማርኛ የሰራው የአስቴር አወቀን ሙዚቃ ወስዶ ታስታውሳላችሁ? አንድ አይ ቲንክ ፎልስ አላርም ላይ ይሁን ብቻ የሆነ የአስቴር አወቀን ሙዚቃ ሰንቅሮ ወድሻለሁ የኔ ፍቅር የኔ ቆንጆ የኔ ፍቅር ምናምን ይላል። የዓለም ሕዝብ በሙሉ ይሄ ቋንቋ ምንድን ነው ያለው። ዊኬንድ በመናገሩ ብቻ አማርኛ አየህ እንዴት እንዳስፋፋ። ቋንቋ የሚስፋፋው እንደዚህ ነው። ዊኬንድ እያንዳንዱ ንግግሮቹ ላይ እያንዳንዱ የሚጽፋቸውን ሁሉ አማርኛ ያስገባልና ሰው ይጠይቃል። ያ አይደል ከኒኪ ሚናጅ ጋር ወድሻለሁ ምናምን ይላልና ጠቅላይ ሚኒስትሩ የሚኒስትሮች ምክር ቤት ሰብሳቢ የጦር ኃይሎች አዛዥ የሀገሪቱ ቁንጮ ሰው በኦሮምኛ ቋንቋ መናገር ጀምሩ ማለት ኢትስ ሳይን። ቋንቋ እያደገ ስለመምጣቱ ሳይን ነው፣ ትልቅ ሳይን ነው። ዛሬ ጠቅላይ ሚኒስትሩ ጻፉት ማለት ጠቅላይ ሚኒስትሩ የጻፉትን ለማንበብ ሰዎች ዛሬ ትራንስሌሽን ውስጥ ይገቡ ይችላሉ። ጉግል ትራንስሌት አድርገው ምናምን ያነባሉ። ነገው ከነገ ወዲያ ከጠቅላይ ሚኒስትሩ ጽሑፍ ጋር ይለማመዳሉ። ከዛ በኋላ የሚኒስትሮች ምክር ቤት ያሉ ሰዎች መጠቀም ይጀምራሉ። ከዛ በኋላ ሌሎች ባለስልጣናቶች ይጠቀማሉ። ሙዚቃው እንደዛ የተስፋፋ ሲመጣ፣ ንግዱ እንደዛ የተስፋፋ ሲመጣ ቋንቋ እንደዛ ያድጋል። እንደ ቀላል አትየው። ባለፉት 27 ዓመታት ኦሮምኛ ቋንቋ ወይ መለስ ዜናዊ ወይ ኃይለማርያም ደሳለኝ በነበረበት ሰዓት ወይም ደግሞ ጃንሆይ በነበሩበት ሰዓት ወይ መንግስቱ ኃይለማርያም በነበረበት ሰዓት ኦሮምኛ ቋንቋን ሲጠቀሙባቸው አይታችሁ ታውቃላችሁ? ስለዚህ አንተ ለምትለው አያስኬድም ነው እያልኩ ያሉት። እታገላለሁ የምትለው ነገር በዜሮ ያበዛብሃል። ኦልሬዲ ጠቅላይ ሚኒስትሩ ጀምሮታል። ዛሬ አዲስ አበባ ውስጥ ብዙ በኦሮምኛ ቋንቋ የሚጠቀሙ ልጆች አሉ። እንደውም መስፋት አለበት፣ ቋንቋ ማደግ አለበት። ኦሮምኛ ብቻ አይደለም፣ ትግረኛም ቋንቋ፣ ሌሎች ቋንቋዎች፣ አማርኛም በዛ ደረጃ ሁሉም ቋንቋዎች ማደግ አለባቸው። ምክንያቱም ቋንቋ ሲያድግ ቋንቋ ብቻ አይደለም የሚያድገው። ቋንቋ ሲያድግ በነገር ላይ ቋንቋ የኢኮኖሚ እድገትን ማሳያ ነው። ዛሬ ኢኮኖሚ እያደገ ሲመጣ በኦሮምኛ ቋንቋ የተገበያየ ትሸጣለህ፣ ትለውጣለህ ማለት ነው። ቤቶችን ከፍተህ በኦሮምኛ ስትወያይ እንደዛ ቋንቋን እያሳደግ ትመጣለህ። ሰው ደግሞ የምትናገረው ንግግር ለመስማት ሳይወድ በግዱ ይሄ ነገር ምንድን ነው ብሎ መማር ይጀምራል። ቋንቋ የምታሳድገው እንደዛ ነው እንጂ ቋንቋን በጉልበት አይደለም የምታሳድገው። ቋንቋን በመፈክር ብዛት በዘመቻ ምናምን አይደለም። ኦኬ፣ ይሄ ከሆነ ኦነግ አሁን ከዚህ ወደ ተሻለ ወዴት ሊወስደው ነው የሚለው ነገር ስላልተመለሰልኝ ነው። ሌላው ኦነግ የሚያደርገው ትግል ራሱ የራሱ የኦነግ ስለመሆኑ ራሱ ማስረጃ የለም። እኔ ለምሳሌ አንድ ድምፅ ላሰማ እችላለሁ። ሁሉ ጊዜ ማሰማን ድምፅ አንዳንድ ጊዜ የምታደርጓቸው ትግሎች አክቹዋሊ የእናንተ ትግል ናቸው ወይ? እስኪ ድምፅ ስሙት። ማለት ነው ብዙ የትግራይ ልጆች ማለት ነው ብዙ የትግራይ ልጆች የአባኦ ታጋዮች ነው አሁንም ይሰራሉ። ወለጋ ላይ ተወልዶ ያደጉ ማለት ነው። እኔ የአብሮ አደጎቼ የአባኦ የክፍለ ጦር መሪዎች አሉ። የሚገርምሽ የሬጅመንት መሪዎች አሉ፣ የሻለቃ መሪዎች አሉ። የትግራይ ልጆች ማለት ነው። የአባኦ ጃንማሮ የሚመራው የኦላ አሁን ኦላ የኦላ ታጋዮች አሉ የትግራይ ልጆች። እኔ አሁን ኦሮሚያ በህድ ምናልባት ልቀላቀል የምችለው ወደ ኦህዴድ ሳይሆን ወደ ኦነግ ነው። እኔ በህድ እንኳን ራሱ ማለት ነው የኦሮሞ ህዝብ እያደረከ ያለው ትግል ያንተ ነው የቲፒኤልኤፍ ነው ማለት። እኔ ቲፒኤልኤፍ የኮነንኩኝ ሳይሆን ነጣጥላችሁ እንድታዩልኝ ነው እንጂ ከቲፒኤልኤፍ ጋር ችግር የለብኝም፣ ከኦነግ ጋር ችግር የለብኝም፣ ከብልጽግና ጋር ችግር የለብኝም። ግን ለተከበረው ህዝብ እንድታስረዳ ነው። የኦሮሞ ነጻነት ግንባር እያደረከ ያለው ትግል አክቹዋሊ የኦሮሞ ህዝብ ጥያቄ ነው ወይስ የቲፒኤልኤፍን ትግል ነው እያደረከ ያለው? አንዳንድ ጀነራሎች ይሄ ሰውዬ እኮ ተናገረ እኮ እኔ ወደ ኢትዮጵያ ብሄድ እንደ ቲፒኤልኤፍ ጋር ከሚሄድ እኮ ጠቅላላ ወገኖች ዘመዶች ያሉት እና ኦላ ውስጥ ነው እነ ጃልማሮ ምናምን አጎቴ ልጆች ናቸው። በነገራችን ይሄ ልጅ አወቃችሁት?
በነገራችን ላይ ቴዲ አሁን የከፈትከው ንግግር ጃልመሮን ሳይሆን ጃልዳውድ ጋር ነው የሚያደርስ። ያው ምናልባት አንተ ትኩረት ሰጥተህ ስላላዳመጥክ ነው እንጂ ያረጉ መጡ። ጃልዳውድን በለው ጃልድግስም በለው ትግል ውስጥ የቲፒኤልኤፍ ሰዎች ምን ሊያረጉ ገቡ? በዚህ ደረጃ ተሰግስገው እንዴት ሊገቡ ይችላሉ? ኦኬ መልካም። ከዚህ በፊትም ተናግሬያለሁ። በመጀመሪያ ደረጃ መንግስት በሚፈልገው ቋንቋ በሚፈልገው ጣቢያ የሚፈልገውን አይነት ፕሮፓጋንዳ ያሰራል። አንድ ሰው ይሄንን ፕሮፓጋንዳ ሚዲያ ላይ ወጥቶ ስለተናገረ ወደኋላ የሚመለስ የኦሮሞ ነጻነት ሰራዊት ትግል የለም። ምናልባት ትላንትና በኢህአዴግ ዘመን ይሄ ልጅ ቆይ ልጨርስ ላይ የተሳሳተ እንትና ተናገራ። ይሄ ልጅ ገብረ ክርስቶስ የሚባለው ልጅ ነው። ሆራይዘን ሚዲያ ላይ አይደለም የቀረበው። ሆራይዘን ላይ ከሻዕቢያ መንግስት ጋር ሲሰልል በጀነራል በታደሰ ወረደ ተይዞ በቲፒኤልኤፎች የተፈታ በጉልበት የተፈታ ልጅ ነው። ኦኬ እሺ፣ መንግስት ቅጥረኛ አይደለም እያልኩ ነው። ችግር የለውም። እሺ ምን ነበረ መሰለ፣ በኢህአዴግ ዘመን የኦሮሞ ነጻነት ሰራዊት ትግልን ለማሳነስ የኤርትራ ተላላኪዎች ይባል ነበረ። በደርግም ጊዜ ደግሞ የሶማሌ ተላላኪዎች ይባል ነበር። አሁን ላይ የቲፒኤልኤፍ ተላላኪ ከዛም አልፎ የጅብ ተላላኪ ቢባል የሚደንቅ አይደለም። ነገር ግን የኦሮሞ ነጻነት ሰራዊት አንገታቸውን አሳልፈው ለኦሮሞ ህዝብ እስከ መስጠት በደረሱ የኦሮሞ ልጆች የተመሰረተ አሁንም ትግል እያደረገ ያለ ድርጅት ነው። አንድ ጥያቄ ጠየቄክ ነበረ። አንድ ሰው አልኩክ፣ አንድ ሰው ከኦሮሞ ብሔር ውጪ አይደለም በጄኔራል አጀጃ ሰግሊ ይባላል የ9 ሰው አዛዥ የመጀመሪያው ስልጣን፣ አንድ ሰው ጥራልኝ። 8 ቀጠናዎች አሉት የኦሮሞ ነጻነት ሰራዊት የሚንቀሳቀስበት። በ8ቱም ቀጠናዎች ውስጥ አንድ ሰው ጥራልኝ በስም ደረጃ። ከዛ ባለፈ አሁን ይሄ ሰው እዚህ ጋር መጥቶ ሲናገር በጣም እየቀላቀለ ነበረ ሲያወራ የነበረው። አንደኛ አባው ነበረ ሲል የነበረው። አባው ማለት ዛሬ ላይ ጉለሌ ቢሮ ከፍቶ በሰላማዊ መንገድ ለመታገል እየተዘጋጀ ወይንም ደግሞ ከመንግስት ጋር እየተጋፈጠ ያለው በጃልዳውድ ኢብሳ የሚመራ ድርጅት ነው። አባኦ አደብሊሱማ ኦሮሞ ወይንም ኦሮሞ ሊብሬሽን ፍሮንት ይባላል። አባኦ ካልከው በጃልመሮ የሚመራው አባኦ ወይንም ደግሞ ኦላ ኦሮሞ ሊብሬሽን አርሚ የምትለው ከሆነ ደግሞ አባኦ ጋር ስሙ ላይ እኮ አይደለም ችግሩ። ጥያቄ ስሙን በስርዓት ያላወቀ ሰው እንዴት ታሪኩን ያውቃል? ወይም ደግሞ ኦሮሞ ነጻነት ግንባር ምናምን ስሙ ላይ እኮ አይደለም ችግሩ። ስሙን ያላወቀ እየመሩ ያሉ ሰዎች ለአንዳንድ ጊዜ ምን አለ መሰለህ፣ አንዳንድ ጊዜ ሁሉም ጦርነት ያንተ አይደለም። ለምሳሌ አሁን ዩክሬናውያን ከራሽያ ጋር የሚያደርጉት ጦርነት ሰዎች አሁን የዩክሬን ጦርነት ይመስላቸዋል። ነው አይደለም። አንዳንድ ጊዜ የምትዋጋው ጦርነት ያንተ አይደለም። አንዳንድ ጊዜ የውክልና ጦርነቱ ነው ዝም ብለህ የምትዳክረው። አንዳንድ ጊዜ ደግሞ እታገላለሁ ትላለህ። እታገላለሁ ብለህ ደግሞ የመታገያ ነጥቦች የምታስቀምጣቸው የመታገያ ነጥቦች ኦልሬዲ የተመለሱ ናቸው አንዳንዶቹ፣ ሁሉም እያልኩ አይደለም። በሌላ በኩል ግን ኦሮሞ እንደ ሌሎች ማህበረሰብ ወይም ደግሞ እንደ ሌሎች ብሔር ብሔረሰቦች አልተበደለም፣ አልተገደለም፣ ችግር የለበትም እያልኩ አይደለም። ከጠየቀኝ ግን በዚህ ደረጃ ነፍጥ አንግቦ የሚያታኩስና የሚያገዳድል ነው ብዬ አላስብም። ችግር የለም እያልኩ አይደለም። ግን በመገዳደል ደረጃ ላይ ሊፈታ በመገዳደል ደረጃ ላይ የሚያደርስ ነው ብዬ አላስብም። በጠረጴዛ ዙሪያ ተነጋግረን የምትፈታው ነገር ነው። ልክ አይደል? ታንጋኒካ ደሴት ላይ ሄደው እንደተነጋገሩት ማለት ነው። ኦኬ ዞሬ እመጣለሁ ወደ አንተ። አዲስ እየጠበቀ ቴሊ ዞረ ከመምጣት በፊት አሁንም እዚህ ነገር ላይ አንድ ሳልጨርስ ስላስቆምከኝ ልናገር። ሊመጣ ይችላል። በቃ ሰርግህ ላይም እንደዚህ አልተናገርክም እንዴ? በጣም ረጅም ተናገርክ። እሺ አዲሳ የገዢው ፓርቲ ደጋፊ ከፍቶም እንደዚህ አላወራም። ብቻው ሶሪ ስቀልድ ቴሊያችን ቪዲዮ ላድርገው አይደል? ቪዲዮ ላድርግ የቤታወሩ ደስ ይለኛል። ህግን ለማክበር ቪዲዮ ላይ ላድርገው። ሰላም ናችሁ? እንደውም ቀድሜ ማስታወሻ ያስኳት እኔ እንደዚህ ሲሪየስ ማስታወሻ ይዤ ተወያይቼም አላውቅም። ቴዲ አንተ እንዴት ያው ከማክበር አኳያ ብዙ ነገር መስማት ይጠቅሞኛል። ገብተዋል። እንደ አንድ ኦሮሞ ተወላጅ እንዴት ናችሁ? ሰላም ናችሁላችሁ? እታችን ላይ ላላችሁ ወገኖቻችን ሰላም ብያለሁ። ለሞቱት ሰዎች ነፍስ ይማር በማለት እጀምራለሁ። ለቤተሰቦቻቸው መጽናናት ይሁን። እንግዲህ ወደ እሱ ላይ መጨረሻ ላይ እመጣለሁ። ምዕራብ ሸዋ ውስጥ ተደረገ የተባለው ነገርና ትንሽ ጠቅለል አድርገው እዚህ ጋር እኔ አንድ ማስታወሻ ከያዝኩት ነገር መካከል ቴዲዬ ምን አለ መሰለህ፣ በአሁን ሰዓት ኦሮሞን ትጥቅ አስይዞ ጠመንጃ አስይዞ
ጫካ የሚያስገባ ኬዝ አለ ብዬ አላምንም። ጥያቄዎች ይኖራሉ። ብዙ ጥያቄ ሊኖረው ይችላል። የኦሮሞ ህዝብ፣ አማራውም፣ ትግሬውም ብዙዎቹ ጥያቄዎች አላቸው። የኦሮሞ ህዝብ ግን በዚህ ሰዓት ላይ ትጥቅ ይዞ ጫካ የሚያስገባው አንድም ኬዝ አለ ብዬ አላምንም። አሁን ቡርቃ ሲዘረዝራቸው የነበሩ ነገሮች አጠቃላይ እየተመለሱ ናቸው። የልማት ጥያቄ፣ የባህል ጥያቄ፣ የቋንቋ ጥያቄ እየተሰራበት እየተመለሰ ነው። በፌዴራል በኩልም እየተሰራበት ነው። እየሰማን እያየን ነው። ደስ የሚለው ነገር እና እኔ ከኋላ ኪሴ አውጥቼ እንትን የምለው ነገር አይደለም። የልማትም ጉዳይ ከሆነ ቅድም አንተ ተናግረዋል። በኦሮሚያ ውስጥ በእንደዚህ አይነት መልኩ ኦሮሚያ ለምታ ኦሮሚያ ላይ ስራ ተሰርቶም አያውቅም። ወንድሜ የትኛውም ወረዳ ላይ እኮ በአሁን ሰዓት እኔ እንግዲህ አርሲ አካባቢ ነው ተወልጄ ያደግኩት። አርሲና ባሌ በአሁን ሰዓት በየመንደሩ የእርሻ መርዝ የሚረጨው ራሱ በጀቶችና በሄሊኮፕተር ነው። ቪዲዮ በውስጥ በኩል ልልክልህ እችላለሁ። እኔ ከኔ አካባቢ የተላከልኝ ማለት ነው። ፕሮፓጋንዳ አይደለም። ብዙ ስራዎች እየተሰሩ ነው። ቅድም አንድ የተናገረው ነገር አለ፣ አንተም የተናገርከው ነገር አለ። ባለቤትነቱ ራሱ እጠራጠራለሁ ኦነግ ብለሃል። እውነት ነው። ማን ነው ኦነግ? እኛም እኮ ቤተሰቦቻችን ነበሩ። እኛም ያደግነው በዛ ያንን ነገር እየሰማን ያደግነው። ማን ነው ኦነግ? ሌንጮ ባቲ እኮ ነው ኦነግ እኮ። ዳውድ ኢብሳ እኮ ነው ኦነግ። ሌንጮ ለታ እኮ ነው ኦነግ አይደል እንዴ? እኛ የምናውቃቸው ኦነጎች እነኚህ ናቸው። እኔ ባሌን እስከማላቅ ድረስ ነው ያለው በቀደም እኮ ሌንጮ ባቲ። እኔ የክልሉ ተወላጅ ሆኜ ራሱ አለ ይሄንን ነገር አላቀው ነበር አለ። ጂኦግራፊ 8ኛ ክፍል ላይ ከመማር በስተቀር እየተሰራ ያለው ነገር ጠቅላይ ሚኒስትሩ ብትል እንደው እውነት እንደው የሀገራችን ምን የሚባል ነገር አለ መሰለህ፣ ዶሮ ማርባትን ሲሰማ ጎረቤትህ ሀገር ቤት ሸለምጥማጥ ያረባል። ዶሮችን ሊያስፈጅብህ እንደው እንደዛ አይነት ክፋት ካልሆነ በስተቀር ጠቅላይ ሚኒስትሩን አሁን በኦሮሞነቱ የምተችበትም አይደለም። ኦሮሚያ ክልልን እየመራ ያሉ ምርጥ የኦሮሞ ልጆች የተማሩ ብዙ ሰዎች አሉ ከጀርባ። ችግር አለ ችግር አለ እኮ። ችግሩን እኮ ዲና እናደርገው ማለት ግን አሁን ኦነግ ይዤ እመጣለሁ ብሎ የሚፈታው ጥያቄ አለ ወይ? አንድ ጥያቄ ልጠይቅህ። ለምሳሌ ለምሳሌ የኦሮሞ ነጻነት ግንባር 3 ናቸው አይደለም? አንደኛው በድሪባ ኩምሳ የትጥቅ ትግልን እንደ አማራጭ ኃይል ወስዶ ለመታገል ጫካ የገባው ነው። ሁለተኛ የአራርሳ ቢቂላ ነው አይደል? በሰላማዊ መንገድ ለመታገል የምርጫ ቦርድን ጥያቄ ተቀብሎ ቢሮ ከፍቶ ይሰራ የነበረው። ከዛ ደግሞ አንድ ፋክሽን የፈጠረ አለ። ማን ነው ስማቸው ጠፋብኝ። እሺ ወደ ሁለቱ ላተኩርና ለምሳሌ በቴ ኡርጌሳ የሚባል ሰው አለ። በሰላማዊ ትግሉ ከአንደበቱ አንድም ቀን አጸያፊ ንግግር ተናግሮ ነው የሰምቼው ማላውቀው ሰው ማለት ትሁት ሰው። እያንዳንዱን ኢንተርቪው ንግግሮችን ማድመጥ ትችላላችሁ። ይሄ ሰውዬ የነፍጥ ትግል አያስፈልግም፣ አው የፍሬው ኢብሳ ወይም ደግሞ የዳውድ ኢብሳ ኦነግ አሁን እንደ በቴ ኡርጌሳ ያሉ ሰዎች በጠራራ ፀሐይ ላይ ሲገደሉ የዓለም አቀፍ ማህበረሰብ ራሱ በመንግስት ራሱ የሚደገፈው ኢሰመኮ የኢትዮጵያ ሰብአዊ መብቶች ኮሚሽን ያረጋገጠው ነው። በነገራችን ላይ በእነ ዶክተር ዳንኤል በቀለ የሚመራው የኢትዮጵያ ሰብአዊ መብቶች ኮሚሽን አረጋግጧል። ጃል በቴ በመንግስት ኃይሎች እንደተገደለ። አሁን በሰላማዊ መንገድ ለመታገል ትጥቅ አያስፈልግም ብሎ አዲስ አበባ ቢሮ የከፈቱ ሰዎችን ከገደልክ እነ ጃልመሮ እንዴት አምነው በሰላማዊ መንገድ ለመታገል አዲስ አበባ ይገቡ? ሚዩት ነው። አይ ድምፅ እንዳይኖር ብዬ ነው ሚዩት ያደረኩትና ቴዲ እኔ እኮ አሁን ከቨር ለማድረግ ሳይሆን ብዙ የተጋነነም ፕሮፓጋንዳ ለመስራትም ሳይሆን የመጣሁት እኔ ገብቶሃል። መሬት አይ ቴዲ ለመሰል ይኸውልህ አሁን እኮ ከነ ችግር እኮ እንዳላቃለሁ ብዙ ችግሮች አሉ። ልቆስቁስ ካልኩ ነው እኮ እንደው በየመንደሩ የሚደረገውን በየወረዳው ላይ ምናምን ያሉ ችግሮችን ካነሳን አንተም ሰዓት አይበቃህም፣ ጊዜውም አይበቃም። ችግር የለም መንግስት ጋር ጻድቅ ነው እያልኩ አይደለም ያለሁት። በጣም ብዙ የተቀረፉ ነገሮች አሉ።
እንደዛም ሆኖ ደግሞ በጣም ብዙ ችግር አለ። አሁንም ሰው የሚጠይቀው ጥያቄ አለ ያልተፈታ። አሁን በቤት ፈረሳ ስታነሳ እኔ ሰራባት የነበረች ሱቅ ከወንድሜ ጋር ሰራበት ነበር። አንድ ሙዚቃ ቤት ነበረ ክፍለ ሀገር ላይ ልማት ተብሎ እንደው አስፋልት አደባባይ ላይ የነበረ ቤት ተነስቶብናል። ትንሽ አሁን ሌላ የተሻለ ቦታ ስላለን እንጂ እዛ ብትሆን መኖሪያ የብለህ ያችን ቦታ አስቀምጣሃት ቢሆን ትጫጫዋለህ፣ ልታልቅስ ትችላለህ። ብዙ ነገር አለ። ሀገር ሲለማ ጉዳትም ይኖረዋል። ገብተዋል። ብዙ የሚጎዱ ሰዎችም ሊኖሩ ይችላሉ። ያን ጉዳትም ዲናርጌ አይደለም ሰው አይገደልም ማለት እኮ አይደለም። እኔ አሁን ብዙ የሞቱትን እኮ ካነሳን በቃ ስናልቀስ ልናድር ነው። ግን አሁን ቅድም በተነሳው ላይ ነው ገብተዋል። አሁን በተነሳው ነገር ላይ በዛ ሳይድ ምን ይጠበቃል? እኔ አሁን በቀደም ለታ እንግዲህ ሰምተህ ከሆነ የኦነግ ታጣቂዎች በዚህ በፊንጫዋ በኩልና በሆሮ ጉድሩ አካባቢ ከ15 ቀን በፊት የገቡ ነበሩ። በጣም ብዙ ሺህ ጦር ነው እንግዲህ የገባው ተጭኖ በአውቶቡስ ምናምን ተጭነው ገብተው እንደዚሁ ማወራቸው ልጆች ነበሩና ቲክታክ ላይ ገብቼ እንኳን ደስ አላችሁ ይኸው ሰላም ተፈጥሮ እኮ ገብቷል ስላቸው፣ አይ ይሄ የገባው እኮ የዓለሙ ስም የጦር ነው አሉ። አስበዋል? አይተዋል? ገብቷል? የዓለሙ ስም የጦር ነው የገባው። ግን ጫካ የከረሙ ስንት ነገር ሲሰሩ የነበሩ ናቸው። በልማት ደረጃ ለኦሮሞ ሰራለው እያልክ የፊንጫ ስኳር ፋብሪካን እንደዛ ማሽኖቹን ከጥቅም ውጪ ያደረገ ቢኖር የኦነግ ጦር ነው ጫካ የነበረው። አምቡላንስ ትምህርት ቤት እያቃጠልክ አንተ ለየትኛው ኦሮሞ ነው የምትታገለው? እንደዛ የኦሮሞ ነጻነት ግንባር ሰዎች በተደጋጋሚ እኔ አንድ ደስ የሚለኝ ነገር መሰላችሁ ከኦነግ ታጣቂዎች ዌል ኦርጋናይዝድ ናቸው። የሆነ ነገር ተፈጠረ ስፖክስ ፐርሶኖቻቸው ኦርጋናይዝድ የሆነ መግለጫ ይሰጣሉ። የሆነ ነገር ተፈጠረ መንግስት እንትን ይላል። የምታናግረው ወይም ደግሞ ጠርተህ ኢንተርቪው የምታደርገው የሆነ መግለጫ የሚሰጥ ከበደ አየለ ብለህ የምታናግረው አካል አለ። ሁልጊዜ ኦሮሚያ ውስጥ የሆነ ነገር ተፈጠረ ሲባል በገለልተኛ አካል ይጣራልን ይላሉ። ካልሆነ በመንግስት በኩል የመናገር አድቫንቴጅ ስላለ የመንግስት ልሳኖችን ብቻ ነው የምሰማው፣ የነሱ ወገን አሰማ ማለት ነውና አሁን ፊንጫን አቃጠለው እንደዚህ ያደረጉ እንደዚህ ያው ደግሞ ስትል ማን ያጣራው? ምንድነው ማስረጃ ቢባል ምንድነው የምትለው? ቲቪም ሆነ በኢትዮጵያ ቴሌቪዥን እኮ ፊት ለፊት እኮ እንደዚህ እያሳዩ በካሜራ እየተቀረጸ የዛሬ 3-4 ዓመት እኮ የተካሄደውን ነገር እኮ ነው ማውራለት ሄድ በአሁን ሳይሆን እንደውም ጋብ ብሎ አሁን እነ ሰኝም ከገቡ በኋላ በፊንጫዋ በኩልም የተለያየ ጦር ገብቷል እኮ። አሁን የኦነግ ጦር የሚባለው እኮ አሁን ቡርቃ የጠራቸው ራሱ የት እንዳሉ አላውቅም። አሁን በጃል ሰኝ በኩል ያሉትና በዛ በኩል በፊንጫዋ በኩል በዛ በኩል በሆሮ ጉድሩ በኩል ያለው ጦር እኮ ግማሹ እየገባ እኮ ከብዙ በላይ ገብቷል። ገባ ብዙ ጦር ገብቷል። እና አሁን እየተባለ ያለው ነገር እውነት አሁን እኔ እንደውም ልገባም የፈለኩት ብዙ ነገር ላወራም ስላለ አልነበረም እና የኦሮሞ ህዝብ ጥያቄ ለመፍታት ነው የሚለው ነገር የኦሮሞ ህዝብማ እኮ ጥያቄውን ሞፈርና ቀንበር ማጅራቱ ላይ አድርገው እኛ ሰላም ነው የምንፈልገው ብሎ ሰላማዊ ሰልፍ ወጣ እኮ። የሰላሌ ህዝብ እኮ ሰላማዊ ሰልፍ ወጣ። እኔ ጦርነት አልፈልግም፣ ለኔ የምትታገሉ ከሆነ በእንደዚህ አይነት መልኩ አልፈልግም ብሎ የትም ወለጋም ሸዋም የትም ጉጂም ህዝቡ ወጣ። እኔ አልፈልግም ሰላም ፈጠሩ ብሎ ወጣ እኮ ህዝቡ። ለየትኛው ህዝብ ነው የምትታገለው? የቋንቋ ጉዳይ ከሆነ ደግሞ ኦሮሚያ ውስጥ በቋንቋ ነው የምትናገረው፣ በልጆቹ ነው የሚተዳደረው። ኦሮሞ ተመልሶለታል። የባህል ጉዳይም እንደው ማጋነን ካልሆነ በስተቀር ቴዲ ፊንፊኔ ላይም አዲስ አበባ የምንበለው ሸገር የምንበል እሬቻ በመጣ ቁጥር እንዴት ነው ህዝቡ አክብሮ ደስ ብሎ የሚሄደው? ባንዲራ ሳይቀር እየተሰቀለ እንደው ሌላ ስም እየተሰጠ ማለት ነው። በዛ በኩልም የሚያለቅስ አለ እኮ ይሄን ሲያይ። አሁን እኮ የለም አይደለም የምልህ። ይሄን ያህል መብቱ ተከብሮ የኦሮሞ ህዝብ በነፃነት ወጥቶ ልጆቹን በቋንቋው እያስተማረ አዳነች አቤቤ እኮ ፊት ለፊት ተናግራለች እኮ። በየትኛውም በፊንፊኔ በሸገር ዙሪያ ላይ ያሉ ትምህርት ቤቶች በኦሮምኛ ይዘመራል። ፊንፊኔ ውስጥ የተከፈቱ ትምህርት ቤቶችም ውስጥ እኮ መዝሙር ሳይቀር እኮ ይዘመራል ብላ ፊት ለፊት አደባባይ እየተናገረች እያለች ኦነግ ከጫካ መጥቶ ምንድነው ለኦሮሞ ህዝብ የሚያደርገው? ምንድነው ይዞለት የሚመጣው ለኦሮሞ ህዝብ ከዚህ የተለየ? እና እኔ አሁን ልል የፈለኩት ከኛ በላይ ኦነግ አለ። እኔ በስመ ኦነግ እኮ 3 ጊዜ ገብቻለሁ እስር ቤት ሀገር የወጣሁትም በእነሱ ኬዝ ነው ባልሆንኩበት። ዋናው ኦነግ ውስጥ የነበር በኦነግ ስም የታሰርከው ሰውዬ አሁን ያለው ኦነግ ለምን ዓላማና ምን ለማሳካት እንደሚታገል አታውቅም? አሮን ነው የለም። እኛ እየጠየቅን እኮ ነው። እኔ ብቻ አይደለሁም፣ የኔ ቤተሰቦች ይጠይቃሉ። አባታችን ሞቷል እኮ በስመ ኦነግ። ምንድነው የቀረን እያልን እየጠየቅን እኮ ነው። ምንድነው የቀረው? እስቲ ጥላቻ ካልሆነ በስተቀር ቴዲ እኮ አባታችን ሞቶብናል። አባቴ ፋርማሲስት ነበር ገባ። በህወሓት ነው የተገደለው በስመ ኦነግ።
ገብቷል። እኛ ድርጅቱ አካሄዱ ምን መሰለህ ቴዲ፣ ይህን የተከበረ ድርጅት እሱ እንደሆነ አድርጎ ነው የሚናገረው። ነገር ግን ከዚህ በፊት የተናገረው ሪካርድ አለ። ኦነጎች እንኳን የት እንዳሉ አላውቅም። እኔ ኬንያ ድረስ ሄጄ ፈልጌ ነው ያጣኋቸው ነበር ያለው እና ታሰማለህ። ችግር የለውም። አንደኛ አጸያፊ ቴዲ በስመ ኦነግ ደግሞውንና አብዲሳ የኦሮሞ ልጅ መሆኑን ትጠራጠራለህ? የኦሮሞ ልጅ ነኝ ብሎ መጥቷል። እኔ አልጠራጠርም። ኦሮሞ ነው። ስለዚህ እንደ አንድ ኦሮሞ እሱንም ነፃ አወጣለሁ ብለህ መጥተሃል። እሱ ደግሞ እንዴት እኔ ምን ሆኜ ነው ነፃ የምታወጣኝ ማለት ነው? መብቱ ነው። ግን እኔ ኦነግ ሆኜ ታስሬ ያለው ስህተት ነው። በአንተ ተራ ታሳየናለህ። ችግር የለውም። እሺ ችግር የለውም። ይኸውልህ ሩሙ ላይ ብዙ ነገር ተወርቷል። ይኸውልህ እኔ ያልኩትን ልንገርህ ቃል በቃል ያኔ እስር ቤት ገብቼ እንደውም ህዋት መጀመሪያ ዙር አስራኝ ወይኔ ቤት 6 ወር ታስሬ ከወጣሁ በኋላ ከኦነግ ጋር ግንኙነት አለው መሳሪያ ቀብረሃል ምናምን ከወጣሁ በኋላ ምን ሆነ መሰለህ? ምንም ባላረኩት ባላየሁት ነገር ኦነግ ተብዬ እኚህ ሰዎች የኔ ያሉት ብዬ ሁሉ ኬንያ ድረሱልኝ ሄጃለሁ። ሂዲ ሎላ የሚባል ቦታ ሞያሌ ምናምን እዛ መስመሬ ነበር። ያ መስመር እስከ መርሳቤት ኤስኤሎ ምናምን ድረስ አውቀዋለሁ። የት ነው ያለው ይሄ ኦነግ ብዬ 89 90 ማለት ነው በኢትዮጵያ ካላንደር በ89 90 አካባቢ የለም፣ ወፍ የለም፣ ድርጅቱም የለም። ተመልሼም ከዛ መለሰ አልሆነም። ተመልሼም መጥቼ መሀል ሀገር ላይ ዩኒፎርም የለበሱ የታጠቁ እነዚህ በተለያዩ ተቀርጾ ምናምን ናቸው የሉም። መሬት ላይ ነው። የዛሬ 7 ዓመት ነው አይመጡት ነው። ኦኬ ቦታው ነው ይዘው 1989 ህዋት ኢህአዴግ ሀገር በሚገዛ ሰዓት ወንድሜ የተናገረውን እኮ ለራሴው ልንገርህ ብዬ ነው ከኔው ልስማ ብዬ የለም እኮ በዛ ዘመን እኮ የለም። ከዛ ከቄሮ እንቅስቃሴ በኋላ ነው ውርውር ያየ ነው። ኦኬ ይሁን መጡ፣ ከአስመራም ገቡ፣ ከየትም ገቡ፣ ኢሶኬ ገቡ አይደል? ለኦሮሞ ነው የገቡት። ለኦሮሞ ህዝብ ብለው እስከገቡ ድረስ እየሰሩ ያሉት ነገር ለኦሮሞ ህዝብ የሚጠቅም አይደለም። አሁን ላይ ከሽመልስ አብዲሳ በላይ ጃልመሮ መጥቶ ምንድን ነው የሚሰራው ለኦሮሞ ህዝብ? እንደዛም ካስፈለገ ደግሞ ቁጭ ብሎ የማይነጋገረው ለምንድን ነው? ከኦሮሞ ህዝብ ጉዳት ይበልጣል ወይ የነሱ ጫካ መቀመጥ? የኦሮሞ ጥያቄስ ምንድነው? አሁን ጫካ ለጫካ የሚያንከራትት እውነት የኦሮሞን ጥያቄ ይዘህ እጅ ላይ ካለ ማለት ነው። እኔ ሳላቅ አይደለም፣ እኔ በስሜት እኮ አይደለም እዚህ ጋር ማወራለህ፣ በምንም አይደለም፣ በማስረጃ ነው ማወራለህ። ምንድነው የኦሮሞ ህዝብ ጥያቄ? ባሌ ሄድ መስሚያ የለውም። በአሁኑ ሰዓት ህዝቡ ልማት ነው የሚፈልገው። ከድሮ ጀምሮ አርሲ ሄድ መልማት ነው የሚፈልገው ህዝቡ እንጂ እዚህ ጋር የሚነፋው እኛ ለኦሮሞ እንደዚህ አድርገን ኦሮሞ ታርዶ አዎ ሰው እየሞተ ነው፣ እውነት ነው። ግን ምንድነው ይዘህ የመጣው ለኦሮሞ ህዝብ? ጥያቄውን እየተመለሰለት ነው ያለው። ይኸው የቋንቋ ብትል፣ የልማት፣ የባህል እና ወንድሜ ተረጋግተን በእንደዛ አይነት መልኩ ካላየነው ትሄዳለህ። ኦኬ ቴንክ ዩ አብዲሳ። እንግዲህ ክብራትና ክብራት እንደምታዩት ነው። አንደኛው የኦሮሞ ልጅ ነው፣ የኦነግ ደጋፊ ነው። የኦሮሞ ህዝብን ከገባበት ጭቆና ነፃ ለማውጣት ነው የምንታገል ይላል። አንደኛው ደግሞ የኦሮሞ ልጅ ነው። መች ነው ጭቆና ውስጥ ያሉት? ከዚህ በላይ እንደውም ሪሌቲቭሊ በአንጻራዊነት ከዚህ በላይ እድገትም ነፃነትም ከየት አገኝ ምን ልሰጠኝ ነው የምትታገለው ይላል። ስለዚህ ሁለቱም የሚያነሷቸው ነጥቦች እንደሰማችኋቸው ነው። እኔም የማነሳቸውን ጥያቄዎች ሰምታችኋል። እስኪ ወደ ዋንጋሪ ደግሞ እንሄዳለን። ግን ሁላችሁም አንድ መጠየቅ ያለባችሁ ጥያቄ፣ እውነት የምታረጉት ትግል የእናንተ ነው ወይ? አንዳንድ ጊዜ ትተኩሳለህ፣ ታፈነዳለህ፣ ትደባደባለህ። ድብድቡ ያንተ መሆኑን ግን እርግጠኛ አይደለም። እርግጠኛ ሆንክ ይመስላል፣ እርግጠኛ አይደለም። እኔ ዛሬ እነግርሃለሁ፣ ቃል ሳወጣብህ ማለት ነው። የምትደባደበው ድብድብ አብዛኞቻችሁ የእናንተ ድብድብ አይደለም። እውነት ይሄ ድብድብ የኔ ነው ብለህ ጠይቅ፣ የዛን ጊዜ ምላሽ ታገኛለህ ለማለት ያለው። እሺ አብዲሳን እናመሰግናለን። ወደ ዋንጋሪ። እሺ ዋንጋሪ ምን ትላለህ አንተ ወንድሜ? ሰላም ቴዶ እንዴት ናቸው? አብዲሳም ሁሌም የቡርቃ ዝምታ ብሎ ኦሮሞ ይገርማል። የቡርቃ ዝምታ ያው ስሙ ራሱ ይናገራል። የቡርቃ ዝምታ ኦነግ አለ። እውነቱ ልክ ነው። የቡርቃ ዝምታ በኦነግ ያው በኦሮሞ ህዝብ ትግል ስም ረጅም እድሜ የታገለ ድርጅት ነው። በዚህ ስም ብዙ ኦሮሞዎች ዋጋ ከፍለዋል፣ ሞተዋል፣ ተሰደዋል፣ ታስረዋል፣ ተኮላሽተዋል። በኦነግ ስም የኦሮሞ ወጣት እንደ በግ ታስሯል። ወህኒ ቤት ኦሮሞ እስኪል ድረስ በኦነግ ስም ታስረዋል። ግን ኦነግ የኦሮሞን ጥያቄ አንስቶ
በሱ ትግል ምክንያት ኦሮሚያ የምትባል ክልል ተመስርታለች። ኦሮሚያ በሱ ትግል ምክንያት ቋንቋው ተጀምሯል። በሱ ትግል ምክንያት ውጤት መጥቷል። የማይካድ ነገር ነው። ነገር ግን ኦነግ አሁን እንደው የቡርቃ ዝምታ ራሱ ምንድን ነው? የማን ነው ቡርቃ ዝምታ? የሻዕቢያ ኦነግ አለ። በመቀሌ የገባ ባንዲራውን አቦይ ስብሃት ያሽከረከረለት ኦነግ አለ። አቦይ ስብሃት ባንዲራውን የሚያሽከረክርለት ኦነግ በዛች ባንዲራ የኦሮሞ ልጅ እንዳላኮላሸ ማለት ነው። 27 ዓመት ሙሉ በኦነግ ስም ምክንያት ዋጋ እንዳላስከፈለ ዲስኦርጋናይዝድ በመሆናቸው በመከፋፈላቸው የኦሮሞን ትግል ህዝብ አሳልፈው ለወያኔ የሰጠው ማን ነው? ወያኔ ከስልጣን ሲወገድ አሁን ኦነግ ሆኖ የመጣው ማን ነው? አንዳንድ ጊዜ ነገሮችን መፈተሽ ተገቢ ነው። የቡርቃ ዝምታ የፊክሽን ታሪክ ይዞ የኦሮሞን ህዝብ ትግል ያረከሰ ያሳነሰ የኦሮሞ ህዝብ ትልቅ ህዝብ ነው። ዝም ብሎ የውሸት ትርክት ይዞ በውሸት ትርክት ነፃ የሚወጣ ኦሮሞ ህዝብ የለም። የኦሮሞ ህዝብ ልክ ነው፣ ጭቆና ነበረበት፣ ታግሏል፣ ልጆቹ ሞተዋል። ነገር ግን አሁን የሚያስገድሉት የሚያስበሉት ኤርትራ በረሃ ወስዶ ሲያስበሉ የነበሩት በኦነግ ስም ነው። በርካታ የኦሮሞ ልጆችን ያስጨርሱት። ጀኒን የኦሮሞ ልጆች ጫካ ሲገቡ ያልቁ ነበር፣ ይገደሉ ነበር፣ እንዲወገዱ ይደረግ ነበር በኦነግ። ይሄ መፈተሽ አለበት። ማን ነው ኦነግ? እንዴ የኦነግ ዋናው እነ ዳዊት አላሉ እንደ ከተማ ውስጥ በኦነግ ትግል ውስጥ መሳሪያውን ክላሹን መረዋለው የሚል ነው የኦነግ ኃላፊ። ከዛ ውጭ ያሉት አይደሉም። ለነሱ ሌሎቹም በሙሉ የኦነግ መስራች የነበሩት የሚሉት ለነሱ ታጋዮች አይደሉም። ግን እድሜ ልካቸው ለኦነግ የታገሉ ለኦሮሞ የታገሉ መስለው የተበሉም ደግሞ አሉ። እውነት መስሏቸው ማለት ነው። እውነት መስሏቸው ኤርትራ በረሃ ሄደው እነ ኮሎኔል ገመቹ እኮ ሲነግሩን ነበር እኮ ሻዕቢያ ምን ሲያደርግ እንደነበረ በቡርቃ ዝምታ ሰው የኦሮሞን ህዝብ ትግል የውሸት እውነተኛ ትግል የቡርቃ ዝምታ የሚለውን አሁን የተስፋዬ ገብረአብን መጽሐፍ ተስፋዬ ገብረአብ ማለት ነው ሞቷል። ለምትፈልገው ሞመንት ግን ተጠቅመሃል አይደል? ሪቶሪክ እሱ እኮ ነው። አሁን አስፈላጊ ስላልሆነና ከሻዕቢያ መንግስት ጋር የፌዴራል መንግስቱ ቅራኔው ስለገባና የቡርቃ ዝምታን ስታይ ነው የተናደድከው እንጂ ከዚህ በፊት ስትጠቀምበት ነው አይደል? አልተጠቀምንበትም። ያልተጠቀሙበት አሉ፣ የተሸወዱ አሉ፣ ያልተጠቀሙበት አሉ። ጁነዲ ሳዶ እኮ የቡርቃ ዝምታን ታሪክ ተቀበለው እኮ የአኖሌ ሐውልት ያሰሩ እኮ ናቸው። ትናንትና ጁነዲ ሳዶ ትግል ላይ ሆኖ የተወለደ ዶክተር አብይ አስቀምጦት ምን ስትሰራ ነበር? የኦሮሚያ ፕሬዝዳንት ሆነ ባሌን የመሰለ ክልል አላውቅም እስክትል ድረስ የውሸት ትርክ ጠብተው የኦሮሞን ህዝብ ትልቁን የኦሮሞን ህዝብ ኢትዮጵያን የሰራውን ኢትዮጵያን የገነባውን በኦሮሞ ደም እኮ ነው ኢትዮጵያ የገነባቸው። የኦሮሞ ልጅ ያልሞተለት ያልሞተበት ቦታ አለ ሌላ ኢትዮጵያ? አሳንሰው ትልቁን ትንሽ አድርገው የኢትዮጵያን መስራች በደም በአጥንት ኢትዮጵያን የመሰረተውን ማህበረሰብ በትርክት ትንሽ አድርገው በትንሽ አስተሳሰብ ትልቁን ማህበረሰብ ሊመሩት የፈለጉት የቡርቃ ዝምታ ትውልዶችና የቡርቃ ዝምታ ፍሬዎች ናቸው። የቡርቃ ዝምታ የሻዕቢያ አሁንም የኦሮሞን ህዝብ ከጀርባ የሚመዛው ያ የቡርቃ ዝምታ ድርሰት ውጤት ነው እንጂ ዶክተር አብይ ስልጣን እንደያዘ እነለማ በነበረው ጊዜ ያ ሁሉ ላይ የኦነግ ወታደር የት ነበረ? 30 ዓመት ሙሉ የት ነበር? ለምን ይዋሻል? ዋና አክራሪ የኦሮሞ ልጆች በራሳቸው በህዋት እየተመቻቸላቸው ሻዕቢያ በረሃ እንዲበሉ አልተደረገም። ይሄን ሻዕቢያ መሬት ላይ መከራ ሲበሉ የነበሩ ኦሮሞች ሲናገሩ አናዳምጣቸውም። እሱ ትግል አልነበረም ሲሸወዱ የነበሩት። ማን ነው ሲሸወዳቸው የነበረው? ፕሮፌሰር ለገሰ አስምሮም የእሳቸውንስ መጽሐፍ አትቀበልም? የፕሮፌሰር ለገሰ አስምሮም ስለ ገዳ የጻፈው ያለውን ታሪክ ጽፏል። ያለውን ታሪክ ጽፏል ማለት ግን የቡርቃ ዝምታን ትርክትን ሆን ተብሎ ፖለቲካሊ የተሰራውን ስራ ግን ይሸፍናል ማለት አይደለም። የቡርቃ ዝምታ እኮ ፊክሽን ስለመሆኑ እኮ ሳንቴ ቴዲ አንተ ራስህ አሁን ኦሮሞ አይደለም አይደል? አሁን አቦይ ስብሃት 30 አይታወቅም ሊሆንም ይችላል። እሱ የማንካ ነገድ የትም ሊገባ ይችላል እረዳለሁ። ነገር ግን
እንደ እውነት እንነጋገር ነው። አቦይ ስብሃት የኦነግን ባንዲራ አሽከርክሮ ኦነግን ሲመጡ ሲቀበል በአንድ ጊዜ ያ ለውጥ መጣ በተባለበት ጊዜ ቱቢ ኦነስ የዶክተር አብይን ለውጥ አፈር ያበሉት በኦነግ ስም የነገዱ ፖለቲካ የነገዱ ናቸው። በአንድ ጊዜ በርቴው ጌታ እሱ እንኳን ሁሉ ነገር ለምሳሌ ሌንጮ ባቲ በወቅቱ ዲኮንስትራክት የምናደርገውን ዲኮንስትራክት አድርገን ምክንያቱም ሪኮንስትራክት ለማድረግ ያሰብነው ታሳቢ አድርገን ማፍረስ ያለብንን አፍርሰን የራሳችንን ትርክት ፈጥረናል አለ ህዝብ ለማስተባበር ፖለቲከኛ በተለይ በኢትዮጵያ ይሄ ጃንሆይ ከስልጣን ከወደቁ በኋላ አንድ የተጣባን ነገር ምንድነው ማንም አልፎ ያጅ ይነሳና ታግሎ ለማታገል በሚል ህዝብ ለማስተባበር በሚል ትርክት ይፈጥራል ከኪሱ። በዚህ አጋጣሚ የብሔር ፖለቲከኞች ካላችሁ በኪሴ የትም ያልተነገረ 10 ምርጥ ትርክቶች አሉ፣ ትገዛላችሁ። ትርክቶች አሉ። ፖይንቱ ምንድነው መሰለህ? ትርክት ማንም ሰው በኪሱ ይዞ ይዞራል። ከየት ነው የመጣው እውነት ነው አይደለም ብሎ የሚጠይቅ የለም። ካበሻሸቀና ተገላል ተጨፍጭፋል እንዲሆናል ብሎ ቁስል ላይ እንጨት መስደድ የሚችል ከሆነ በቃ ትክክለኛ ትርክት ሆኖ እንቀበለዋለን። ተስፋዬ ገብረአብ በህይወት በነበረ ሰዓት ሰፊ የሚዲያ ሽፋን ተሰጥቶት በተለይም በኦሮምኛ በሚነገሩ ሚዲያዎች ላይ የክብር እንግዳ ሁሉ እየሆነ ይቀርብ ነበር። አሜሪካን በሚመጣ ሰዓት፣ ሆላንድን በነበረ ሰዓት፣ በተለያዩ ጊዜያቶች የተስፋዬ ገብረአብን ትርክቶችና ኢንተርቪዎች እንደ አንድ ታግሎ ለማታገል እንደ አንድ የትግል ንግግሮች ስትጠቀምበት ነበር። አሁን ጊዜ ይለዋወጣልና ጊዜ ተለውጦ የፌዴራል መንግስቱ ከሻዕቢያ መንግስት ጋር ከሰላምታው ሲገባ ተስፋዬ ገብረአብን እሱ የጻፈውን መጽሐፍ አንቀበልም ሊያባላን ነው ምናምን አልክ። ደብል ስታንዳርድ አይሆንም ወይ? አይሆንም አይሆንም። የስታንዳርድ ጉዳይ ነው። የተስፋዬ ባይዘው ወይ እንደ ተስፋዬ ገብረአብ ትርክት እኮ አኖሌ ሐውልት ተሰራ አይደለም። የኦሮሞ ህዝብ አስተዋይ ስለሆነ እኮ ነው የአኖሌ ሐውልትን ከጀርባ ፎቶ አድርጎ አማራ ልጅ ያገባል። አኖሌ ሐውልት ለምን አታፈርሰው? ይፈርሳል። እንዲቀር መሰለኝ ይፈርሳል። አሁን በዚህ ትርክት ተጣሞ ያደገ ትውልድ አለ። በዚህ ትርክት የውሸት ትርክት ጠብቶ ያደገ የኦሮሞ ልጅ የተጣመመ ልጅ አለ። ይሄን ቀስ ብለህ ትፈተዋለህ፣ ቀስ ብለህ ታስተካክለዋለህ። ልክ የመጀመሪያው የብልጽግና መንግስት እንደተመሰረተ ታስታውሳለህ። አዲሱ አረጋ አምቦ ላይ አኖሌ ሐውልት የተስፋዬ ገብረአብ ነው ሲባል ለምንድን ነው የተንጫጩት? እነ ጀዋር ለምን የተንጫጩት? የበቴ ኡርጌሳ ደጋፊ ከሆነ ጀዋር ለምን አብሮት አልተሰለፈም? የፖለቲካ ትግል ዞር ብሎ ሰላማዊ ነው በኖርማል ጊዜ በቴ ኡርጌሳ የበቴ ኡርጌሳ ሞት ግን ማነው ፖለቲሳይዝ ያደረገው? ማን ያንጫጫው? ለምን? ፎር ዋት ሪዝን? ለምን ዋናው የኦነግ ዋናው መስራቹ አልተገደሉ? ለምን? አንዳንድ ጊዜ ነገሮችን ለምን ብለህ ስጠይቅ ቀረብ ብለህ እውነተኛውን ፖለቲካው የቱ ጋር እንደሆነ ታገኘዋለህ። በኦነግ ሸኔ ስም እኮ በኦነግ እኮ አሁን ነፃ አወጣለሁ በሚል እንደ ወለጋ ህዝብ መከራ ይበላል እንዴ? እንደ ወለጋ ህዝብ መከራውን ይበላል እንዴ? በእውነት ለመናገር የቡርቃ ዝምታን በጥያቄ በጣም ሳዋክቡ ነበር። እንዳይናገርም ብዙ እንትን ብየዋለሁ። ጥያቄዎች በላይ የጠየቁት ለነሱ ለኦነጎች ፌር የሆነ ጥያቄ ላንሳ። ነፍጥ አነገቡኝ ሰዎች ወደ ሰላማዊ መንገድ ነው ትላችኋላችሁ። በሌላ አባባል አሁን የኦሮሞ ፖለቲከኛ ነፍጥ አንግቦ ጫካ ለመግባት ምን ጥያቄ አለው? ይህን ሌንጮ ባቲም ተናግሮታል። በነገራችን ላይ ኦኬ ምን አለና ምን አይተን እንምጣ ቢሉሳ ለምሳሌ ኦኬ በሰላማዊ መንገድ ታገሉ ብትላቸው ምህዳሩ ጠቦብናል፣ እንዴት በሰላማዊ መንገድ ለመታገል እንድንመጣ ትፈልጋለህ ቢሉ ምን ብለህ ትመልሳለህ? በሰላማዊ መንገድ የሚታገሉ ሰዎች ቆይ እነ ክርስቲያን ታደለ፣ እነ ደሳለኝ ጫኔ፣ እነ ታዬ ደንዳ፣ እነ በቴ ኡርጌሳ ሲገደሉ፣ ሌሎች የሰላማዊ ታጋዮች ሲዋከቡ፣ ቢሮቻቸው ሲዘጋ በኢትዮጵያ የፖለቲካ ታሪክ በነገራችን ላይ ለመጀመሪያ ጊዜ ዶክተር መራራ ጉዲና ወይም ፕሮፌሰር መራራ ጉዲና እኔ ተወልጄ ነፍስ እስካወቅኩበት ጊዜ ድረስ ጫካ ስለመግባት ሲናገሩ ሰምቼ አላውቅም። በዚህ ዘመን ጫካ ስለመግባት ሲናገሩ ሰምቻለሁ። ሁለተኛ ትናንትና ኩማ ደመቅሳ እዛው ባሌ ሶፍ ዑመር ዋሻ ውስጥ የተናገሩትን ሰምታችኋል። ፊት ለፊት መንግስት ማስተካከል ያለበትን ነገር ማስተካከል አለበት። ታጣቂዎች ወደ ሰላማዊ መንገድ እንዲመጡ፣ በሌላ አባባል በጨዋ ቋንቋ ኩማ የተናገሩት ነገር ምንድነው? ምህዳሩ መስፋት አለበት። ካልሆነ
ኦነጎችን እነ ቡርቃኑ እና በሰላማዊ መንገድ ታገሉ፣ በየ5 ዓመቱ በሚደረግ ምርጫ ሀሳባችሁን ሸጣችሁ ተመረጡ ብትላቸው ምን አይተን እንምጣ ይለዋል። ስለዚህ ምን ኖሮ ነው ኑ የምትላቸው? ምን ያዘጋጀላቸው ነገር አለ? ምንድነው መልስ? እንግዲህ አንዳንድ ነገሮችን እንደው በአግባቡ ካልፈተሽናቸው እንሸወዳለን። ለምሳሌ ስለ ፕሮፌሰር መራራ አነሳ። እንደ ፕሮፌሰር መራራ ኦነግን የታገለ የለም። እንደ ፕሮፌሰር መራራ ጽሁፍ ጽፎ ኦነግን በጽሁፍ በመስታወት ቤት የሚኖር ሰው ድንጋይ መጀመሪያ ወረውርን በሚል ኦነግን የተቸው አርቲክል ልክልሃለሁ፣ ታነበዋል። የሚገርም አርቲክል ነው ያለው። በኢህአዴግ ዘመን ፌር እንደ ፍሪ ኢሌክሽን ስለነበረ ዶክተር መራራ 5ቱን ምርጫ የተወዳደረው ስለነበረ ነው። ለምንድን ነው ዶክተር መራራ በኢህአዴግ ጊዜ ያልታሰረው? በመኢሶን ጊዜ ያልታሰረው? በደርግ ጊዜ ያልታሰረው ለምን ይመስላል? አንዳንድ ጊዜ ነገሮችን ቀረብ ብለን እንፈትሻቸው። ዶክተር አብይ መጥቶ ጠቅላይ ሚኒስትር ሲሆን ግን ምን አለ? ቤተ መንግስት የገባ ኦሮሞ ወይ ኦሮሞን ያጠፋል ወይ ኢትዮጵያን ያጠፋል አለ። ለምን እንደዛ ላይ ይመስላል? ሪዝኑ ምንድን ነው? እሺ መራራ ያልታሰሩት ለምንድን ነው? ለምን እንዳልታሰሩ የራሳቸውን የህይወቴ ትዝታ የሚለው መጽሐፍ አንብበው እዛ ላይ በደንብ መልሱን ታገኘዋል። በመኢሶን ጊዜ እሱ በአጋጣሚ ታስሮ በአጋጣሚ የሚፈታ ሰው ሁሉ ጊዜ እስር ቤት በአጋጣሚ ታስሯል፣ በአጋጣሚ ይፈታል። በጭምጭምታ እንደሚወራው ከአሜሪካ መንግስት ጋር ወይም ደግሞ ሲአይኤ ናቸው የሚለው ስለሆነ ነው ወይስ ምንድን ነው? እኔ እንደዚህ ነው አይደለም። ብቻ የህይወቴ ትዝታ የሚለው መጽሐፍ አንብበውና የፕሮፌሰር መራራን ቁመና በደንብ ትረዳዋል። በደንብ ያንን መጽሐፍ ያላመጠ ሰው የፕሮፌሰር መራራን ቁመና ይረዳዋል፣ የቱ ጋር እንደሆነ ማለት ነው። ዶክተር አብይ እንደመጣ ኦሮሞ ቤተ መንግስት ከገባ ወይ ኦሮሞ ይፈርሳል ወይ አገሪቷ ትፈርሳለች የሚለው ትርክት፣ ምን ኦሮሞ ስልጣን ከያዘ ኢትዮጵያ ትፈርሳለች የሚለው ትርክት ይሄን ይመጣ። በኢህአዴግ ዘመን ፍሪ ኢሌክሽን ስለነበረ ፕሮፌሰር መራራ የተወዳደሩ በምርጫ የብልጽግና ጊዜ በኢህአዴግ ጊዜ የነበረ በብልጽግና ጊዜ ያልነበረ ነገር ምንድን ነው? እስኪ ፕሮፌሰር መራራን ከምርጫ የሚያስኪደው ፕሮፌሰር መራራ እድሜ ልኩን ስለ እርቅና ኮሚሽን ብሎ ሲጽፍ አልነበረም? ብልጽግና ሲያቋቁሙ በኢህአዴግ ዘመን ማን ከማን ተጣላና ነው የሚታረቀው ብሎ ፕሮፌሰር መራራ ሲሉ አልነበረም? መለስ ሲቀልድበት አልነበረም? አሁን የብልጽግና መንግስት ተቀብሎ የእርቅና ኮሚሽን ብሎ እንወያይ ሲባል አይ አንወያይም ብሎ እንቅፋት የሆኑ ለምን ይመስላል? ለምንድን ነው ነገሮችን ቀረብ ብለን ማንፈትሻቸው? ከጀርባ ማን ነው የሚያምሰው? እድሜ ልኩን ስለ ፖለቲካ ያስተማረ ስለ ፖለቲካል መጽሐፍ የጻፈ ሰው የዲሞክራሲ ጭላንጭል የብልጽግና መንግስት ሁላችሁም ግቡ ተብሎ እስቲ ሁለት ጠንካራ ካልሆነ ምን ይሆናል መሰለ ወይ ጭምጭምታ ወይ ሀሜት ነው የሚሆነብን እና ፐብሊክ ሪከርድ ሀሜት አይደለም። ቆይ አሁን ንገረን አንተ ፊት ለፊት እኮ ነው ቻሌንጅ የማደርግህ እኮ ምን ስለሆነ ነው ያልታሰረው እሱ? እኔም እኮ ጥያቄ ልጠይቅ። ምን ታሱ በፕሮፌሰር መራራ ጉዲና ታስሯል በነገር ላይ በብልጽግና ዘመን ይታሰራል። ግን የህይወቴ እርምጃ መጽሐፉን አንብበው ሁል ጊዜ በአጋጣሚ ይፈታል። አብረው የታሰሩት ሰው ግን አልቀዋል። እሱ የሚፈታበት እሱ እየታሰረ በአጋጣሚ ከላይ ያስፈታኝ በአጋጣሚ ከላይ ያስፈታኝ እየተባለ በየአጋጣሚ የሚፈታበት ሌላ መረጃ ምንድን ነው? አንተ የደረስክበት ምንድን ነው? ይሄን ያክል ከነገርኩ ወደ ሌላ አትክፋኝ። ግልጽ ነው አማርኛ፣ በጣም ግልጽ ነው አማርኛ፣ ግልጽ ነው። የቴዲ ሐዋሳ አድማጮች ግልጽ ነው ንግግሩ ገብቷቸዋል። የቴዲ ሐዋሳ ቤተሰቦች አማርኛ is very clear። ጠይቁ፣ መርምሩ፣ ፈትሹ። ህይወቴና እርምጃ የመጽሐፉን አንብቡ። ለመላመት የሆነ ነገር ነው። ማንም ሰው የመሰለው ነው። መጽሐፉን አንብበው፣ አንተ ራስህ መጽሐፉን አንብበውና ወስን። ቴዲዬ አንብበውና መጽሐፉን ወስን። ግልጽ እኮ ነው የሚነግርህ እኮ ምን ስለሆነ ነው እሱ ኢቭን ከሚታሰርበት ሴል አቅም እንኳን ሌሎቹ በደም የተጨማለቀበት ሲሆን እሱ እኔ እንዳጋጣሚ ምርጥ ክፍል ደረሰኝ። በየጊዜው ምርጥ ክፍል ይደርሰዋል። በየአጋጣሚ እሱን ህይወት የሚጠብቅ እዛ አብሮ ይታሰራል። በየአጋጣሚ ይፈታል። ለምን? ምን ስለሆነ? የተለየ ሰው ስለሆነ አይደለም። አሁን ምርጫ አልወዳደርም ያለው ለምን? ኦሮሞ ቤተ መንግስት ሲገባ ኢትዮጵያ ተፈርሳለች ወይ ኦሮሞ ይፈርሳል? ለምን? ምን አይነት አማርኛ ነው? አማርኛ ማን ስለሄደበት ማን ስላኮረፈበት የማን ኢሌክሽን ነበር ሲያዳምቅ የነበረው? አሁን ምን ተፈጠረና በኢህአዴግ ጊዜ የነበረ አሁን የሌለ ነገር ምንድን ነው? አብራችሁ ኦሮሞ ፓርቲ ቡልቻ ደመቅሳ የመከሩትን ምክር አልተቀበለም። ቡልቻ ደመቅሳ ኦሮሞ አይደሉም። ቡልቻ ደመቅሳ እኮ ኦነግ ሲመሰረት ጨምሮ የመሰረቱን የምስክርነት ቃል ስማቸው የኦነግ ፖለቲካ ከሀ እስከ ፐ
ከፍጥረቱ እስከ ውልደቱ ሻቢያ ጋር ነው ያለው። አሁንም የሚጫወትበት ሻቢያ ነው። ሻቢያ እጅ በርካታ የኦሮሞ ልጆች አልቀዋል። በስመ ኦነግ ምርጥ የኦሮሞ ልጆችን አስጨርሷል። አሁንም እያስጨረሰ ነው ያለው። አሁንም ሰላም እንደሌለ እያስመሰለ የዚህ መንግስትንም አካሄድ አፈር ያበላው በኦነግ ስም የተደራጀው በኦሮሞ ስም የሚምለው ሱዶ ኦነግ ነው። ኦነግ ኦኬ። ስለዚህ እነዚህ መሬት ላይ የሌሉ ከሆኑ የህዝብ ድጋፍ ከሌላቸው የኦሮሞ ነጻነት ግንባር ሰራዊት እነ ድሪባ ኩምሳ ማለት ነው መቼስ ህዝብ ውስጥ ነው ያሉት። ለምንድን ነው ማታጠፏቸው? ምንድን ነው የከበዳቸው? ቴዲ የኦሮሞ ሰፊ ነው። ለምሳሌ ወለጋ ውስጥ የኦነግ ኃላፊዎች ትግሬዎች ናቸው ብሎ ማራሚያ ዩቲዩብ ላይ የተናገረውን የትግራይ የፐብሊክ ተናጋሪ አለ። ከምን የተናገረ ይመስላል? ወለጋ ውስጥ እኮ በርካታ የትግራይ ልጆች አሉ። እንደ ኦሮሞ ህዝብ የተቀላቀለ የለም። አየህ፣ የኦሮሞን ኮዝ አፈር ያበሉት ኦሮሞ የሚመስሉ ሲውዶ ኦሮሞዎች ናቸው። እስከ ዛሬ ድረስ ከውልደቱ እስካሁን ድረስ የትልቁን ማህበረሰብ ስም ያጎደፉ ያጨናገፉ ምርጥ የኦሮሞ ልጆችን ያስጨረሱ ምርጥ አዋቂ እና ኃይሌ ፊዳ ጀምሮ ያስጨረሱ የኦሮሞ ልጆች ናቸው። ኦሮሞ የሚመስሉ ግን ኦሮሞ ያልሆኑ ማለት ነው። በኦሮሞ ስም ከኦሮሞ በላይ የሚጮሁ ከኦሮሞ በላይ የሚያለቅሱ ትርክት የሚፈጥሩ እንደ ቡርቃ ዝምታ የውሸት ትርክት የፖለቲካ እየፈጠሩ ትልቁን ትንሽ ያደረጉ የኦሮሞ መሳይ ኦሮሞዎች ናቸው። ይሄ ሪያሊቲ ነው እኮ የምነግርህ ነገር። አሁን አምጥታ አንተ ፕሮፌሰር መራራ አዚፍ ለሰላም እንደሚታገሉ እንደው ጦር ሜዳ ክላሽ ሸታታቸው አሁን በብልጽግና ዘመን የማይመስል ነገር ለሚስታት እንገር ያላባቶቻቸው እንደዛ አይደለም። አሁን እኔ በሰላማዊ መንገድ የሚታገሉ ሰው ናቸው ብዬ ባለቤት ግስ ማሰሪያ አንቀጽ ያለው አረፍተ ነገር ጽድት አድርጌ ከተናገርኩኝ አንተ ደግሞ የደረስክበትን ነገር ሳትፈራ እኮ ፊት ለፊት ነው መናገር ያለብህ። ፕሮፌሰር መራራ ጉዲና አይ እንደዚህ አይደሉም እንዲህ ናቸው በለንና እሳቸውን ደግፎ ወይ አንተ ያንተ ባንክ የሚያደርግ ሰው ያገኛል። ካልሆነ የተደበሰበሰ ነገር ነው። በአጭሩ ልንገርህ፣ እኔ ፈራው ነገር የለኝም። ፕሮፌሰር መራራ በአጭሩ የህወሓት የምርጫ ኮሮጆ የወነጮች የስጦታ ማቀባቢያ ሰው ናቸው። ሲምፕሊ የኢህአዴግ ምርጫ ፌር ሆኖ አልነበረም። ፕሮፌሰር መራራ ብቻ ሳይታሰሩ ሁለዚህ የህወሓት ጉዳይ አስፈጻሚ ወዳጅ ናቸው። እስር ቤት ሌሎች ሲታሰሩ እሳቸው ጥሩ ክፍል የሚደርሳቸው ከሆነ አሁንም ህወሓት እስር ቤቱንም ደህንነቱንም እያስተዳደረ ነው ማለት ነው። እንግዲህ ይሄ ዲዮር ምን አለ መሰለህ፣ የእኛን ኢትዮጵያ ፖለቲካ በአግባቡ ካልፈተሽከው ትሳሳታለህ። ቀረብ ብለህ ካልፈተሽከው ትሳሳታለህ። በኢህአፓ ዘመን ጀምሮ የነበሩ ፖለቲከኞችን በአግባቡ ካልፈተሽካቸው የሚጽፉትን የሚኖሩትን በኢትዮጵያ ፖለቲካ ላይ ያጨማለቁትን የገነቡትን ያፈረሱትን በአግባቡ ካልፈተሽከው ትበላለህ። አሁንም እየበላን ያለው እያባላን ያለው የዚያ ትውልድ ቅሪት ነው። ያ ትውልድ የሰነዘረልን የፖለቲካ የጠረገልን የፖለቲካ ጥርጊያ መንገድ ነው አሁንም ዋጋ እያስከፍልን ያለው። አንዱ ፕሮፌሰር መራራ ናቸው። እሺ ለምሳሌ ግልጽ የሆነ ነገር አንድ ባንድ ስፔሲፊካሊ እየመጣን እያጠራን እንሂድ ብዬ ነው። ለምሳሌ የብልጽግና መንግስት ጀቱንም በጀቱንም በያዘበት በዚህ ዘመን ታሳሪዎችን ከፈለገ ማሰር ከፈለገ መፍታት በሚችልበት በዚህ ዘመን ከቲፒኤልኤፍ ጋር እንደተዋጋ እያወቀን የቲፒኤልኤፍ ሰዎች እንደታሰሩ እያወቀን የሚገደሉት እንደተገደሉ እያወቀን በዚህ ጦርነት የቲፒኤልኤፍ ቀኝ እጅ ስለሆኑ መራራ ጉዲና በነገራችን ላይ በኢህአዴግም ዘመን መራራ ጉዲና ታስረው ነው የወጡት። አሁን በዚህ ዘመን በብልጽግና ዘመን እስር ቤት ገብተው የተሻለ ክፍል የተሰጣቸው የቲፒኤልኤፍ ሰው ስለሆኑ ነው ካልከኝ እንዴት አድርጌ ነው የምቀበለው? ትንሽ ግራ ስለገባኝ እኮ ነው። ይገትምራው ያልኩትን በደንብ ተረዳይ። እንደዚህ ያለም ያልኩት እኔ ያልኩት በኢህአፓ ዘመን በደርግ ዘመን በኢህአፓ መኢሶን ዘመን ላይ እሳቸው የሚታሰሩበት ክፍል ንጽህና በአጋጣሚ የሚፈቱበት መንገድ ራሳቸው የጻፉት ህይወትና እርምጃ በሚለው መጽሐፋቸው ላይ እኮ ነው። ቴዲ እኔ እኮ መሬት አላወጣሁም፣ ዝም ብዬ እኮ ስም አልሰጠኋቸውም። በአጋጣሚ እንዴት ሁሉ ጊዜ አጋጣሚ ይሆናል ነው የኔ ጥያቄ። እንዴት በአጋጣሚ ሁሉ ጊዜ ንጹህ እስር ቤት ይደርሳል? እንዴት በአጋጣሚ አንተ ብቻ ትድናለህ? በርካታ የኦሮሞ ልጅ እየተቀጠፉ በርካታ አዋቂ ምርጥ ልጆችን እየተበሉ አንተ ብቻ እንዴት ስትድን ከረምክ? እሺ እሱ ይላል ለማለት የፈለከው እኮ ገብቶኛል፣ እንድትናገረው ስለፈለኩ እንጂ
እኔ ገብቶኛል። ግን አድማጭ ተመልካቾቻችን እኔ የገባኝ ነገር እነሱ ላይ ገባቸው ይችላል። ፍንትው አድርገህ ካልነገርካቸው ዝም ብሎ ፖለቲካል ስቴትመንት ነው የሚያስቀምጡት። ለዛ ቴዲ አንተ ቤት የታዘብኩት አድማጮች አንባቢዎች ናቸው። ብዙዎች አድምጠው ሲመጡ ማዳመጣቸው በጣም አንባቢዎች ናቸው። ኦኬ ከገባቸው እስካሁን ድረስ በጣም አንባቢዎች አሉ። እኔ ዝም ብዬ አልፈረድኩም። እሳቸው የፖለቲካ ሳይንቲስት ናቸው፣ አስተማሪ ናቸው። የጻፉትን መጽሐፍ ይኑሩት ነው አጭሩ። ብሔራዊ እርቅ ሲባለው አሁን ለምን አፈነገጡ ጥያቄ ነው የምጠይቀው። እውን አውዱ ከኢህአዴግ በነበረው ጊዜ ያነሰ የጨመረ ነገር ልዩነት አለ ብለው ስላመኑ ነው? እንደዛ ነው አይደለም። የኛ ሀገር ፖለቲካ ጨበጥኩ ስትለው የሚያመልጥህ፣ አመለጠኝ ስትለው ራሱ መልሶ የሚጨብጥህ ነው። ይህንን ሲስተም ካልገባህ ማን እንደሚጋግርልህ ካላወቅ አሁን አቦይ ስብሃት የኦነግን ባንዲራ መቀሌ ላይ በእጁ አሽከርክሮልህ ኦሮሞ ነፃ ያወጣ ብለህ ካሰብክ ገብቷል። በጣም ማወቅ አለብህ። እሺ የኛ ሀገር ፖለቲካ በአግባቡ ካልፈተሽከው ምሁራኖቻችን ትልልቅ ሰዎች እድሜ ልካቸውን ፖለቲካ ውስጥ የኖሩ ሰዎች ሲያሳስቱ ኖረዋል። አሁንም የእነሱ መርዝ ነው የብልጽግና መንግስት ዶክተር አብይ የእነሱን ኃጢአት እያጠበ ነው መከራውን እየበላ ያለው ባልተፈጠረበት ማለት ነው። ቴንክ ዩ። እሺ